እንችላለን አሉት። እነርሱም ጽዋውን አንበው እስቲ አምሶ የሆነ ብለር የሆነብኝ ቪኪ እሺ 23 አይደል የደረስከው? እርሱም ጽዋዬንስ ትጠጣላችሁ፣ በቀኝና በግራ መቀመጥ ግን ከአባቴ ዘንድ ለተዘጋጀላቸው ነው እንጂ እኔ የምሰጥ አይደለሁም አላቸው። እሺ አስሩም ሰምተው በሁለቱ ወንድማማቾች ተቆጡ። ኢየሱስ ግን ወደ እርሱ ጠርቶ እንዲህ አላቸው፣ አሕዛብ አለቆች እንዲገዟችሁ፣ ታላላቆች በላያቸው እንዲሰለጥኑ ታውቃላችሁ። በእናንተስ እንዲህ አይደለም። ነገር ግን ማንም ከእናንተ ታላቅ ሊሆን የሚወድ የእናንተ አገልጋይ ይሁን፣ ከእናንተም ማንም ፊተኛ ሊሆን የሚወድ የእናንተ ባሪያ ይሁን። እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ ሊያገለግሉት አልመጣም። 20 ላይ ኢየሱስ ክርስቶስ እኔ ገነት ማስገባት አልችልም ብለዋል ነበር ያለው። አቡ የታለ እንደዛ የሚለው? አቡ ወይ እየጠየቀችው ነበረ መንግስተ ሰማይ አስገባልኝ ብላ። እሺ እሱ ግን እንደማይችል ነው እዚህ ጋር የነገራት። የት ላይ ነው እንደዛ የሚለው? ያው አሁን እያነበብኩ ነበረ። በቀኝና በግራ እንዲሆንልኝ ፈልጋለሁ አይነት ነው። የት ቁጥር ስንት ላይ ንገረኝ። ያው እዛው ቁጥር አሁን እያነበባችሁት ነበረ። ቁጥር 23 ላይ መሰለኝ እነሱም ጽዋዬን ተጠጡ። እሺ ቁጥር 23 ላይ እነሱም ጽዋዬን ተጠጡ ዘንድ የምሰጥ አይደለም ማለት ያው እንደ አልችልም በእኔ ትእዛዝ አይደለም ለማለት ነው። የትኛው ነው የምሰጥ አይደለም? ያው ጽዋዬንም ትጠጣላችሁ፣ በቀኝና በግራ መቀመጥ ግን ከአባቴ ዘንድ ለተዘጋጀላችሁ ነው እንጂ እኔ የምሰጥ አይደለሁም አላቸው። ኦኬ እሺ ትራንስሌት አደረከው ማለት ነው እንደሱ አንተ እንዳልከው አድርገህ ትራንስሌት አደረከው። እንግዲህ እኛ ክርስቲያኖች አንተን ጥያቄ ስንጠይቃቸው ተፍሲር እናሳያለን እና እንደ አንተ እንደተረጎምከው አድርጎ የተረጎመ አንድ የቤተክርስቲያን አባት ብቻ ሰጠናል። ይህን ክፍል አንተ እንደተናገርከው አድርጎ የተናገረ የቤተክርስቲያን አባት አንተ እንደገዛ ፍቃድ ስለተረጎምከው ማለት ነው። ሀሳቡ አጠቃላይ እስኪ አሁን አንተ ስትረዳው ሀሳቡ አንድ የቤተክርስቲያን አባት ወይ ደግሞ የቤተክርስቲያን አንድምታ አምጣል። አንተ መተርጎም አትችልም እኮ ባይዘወይ ቁርአንህ ራሱ የመጽሐፉን ባለቤቶች ጠይቋቸው ነው እንጂ መተርጎም አትችልም። አንተ ፈሳሪ ልትሆን አትችልም። ስለዚህ እንደ አንተ አድርጎ የተረጎመ አንድ የቤተክርስቲያን አባት አምጣ፣ ወይ ደግሞ ቤተክርስቲያን ተርጓሚ ያለ ያን መጽሐፍ አምጣ። እንደዛ ብለህ ስላወራህ ነው። ምን ማለት ነው? ሀሳቡ ምንድነው? የዚህን ሀሳቡን ንገረኝ። ይሄ ምንድነው ሀሳቡ? እሺ ያልከው ነገር የዚህ ጥቅስ እኔ አልችልም ከአባቴ ዘንድ ነው ማለት ይሄ ለምንድን ነው የሚያመላክተው? ማለት ይሄ እዚህ ጋር ሁሉም መጽሐፍ ቅዱስ ለትምህርት ነው፣ የሰው ልጆችን ለማዘዝና ለማስተማር ነው። መጀመሪያ እንደዚህ ይላል ብለህ ስለተናገርክ እንደዛ ብሎ የተናገረ ቤተክርስቲያን አባት አምጣ ነው ያልኩህ። ካላመጣህ እናወራለን፣ ግን እስከ ድረስ አምጣ። ወይ ደግሞ የለኝም ውሸት እኔ እንደዛ ያደስበት የለኝም ውሸት ነው አንብቤ ነው እዛ ጋር የተረዳሁት እንደዛ ነው ቀጥታ የሚለው ማን ተርጓሚ ያደርጋል? አንተ ቁርአን አላነበብክም አትቀራም እንዴ? የመጽሐፉን ባለቤቶች ጠይቅ ይላል። ግራ ቢገባህ ሁሉ ቁርአን አንዴ ያዘ። አንተ ቁርአኑ ራሱ ወይም ቁርአኑ ከአምላክ ለመውረዱ መጠራጠር ውስጥ ብትሆን ራሱ ወይ ደግሞ አይ ያወራሁት ነገርን የሚደግፍ ነገር የለኝም በልና ወደ ጥያቄ እንግባ። አሁን እኮ የገባሁት እንድታስረዱኝ ነው። የዚህ ሀሳብ ምንድን ነው? እኔ በእኔ የተረዳሁትን ሀሳብ ነው የነገርኩህ እንጂ ይህ ሰው ነገረኝ አባት አስተማረኝ ብዬ አይደለም።
ግን ይሄ የሚያመላክተው ምንድን ነው? በቀጥታ እንድትነግረኝ ነው የፈለኩት። እንደሱ ጥሩ። ስለዚህ አስቀድሞ የተናገርከው ነገር ስህተት እንደሆነ ማመን አለብህ። አንተ ፈሳሪ ልትሆን አትችልም። እንደ መጽሐፍ ቅዱስ እንዴት መሰለ ወንድማችን፣ መጽሐፍ ቅዱስን ማንም እንደገዛ ፍቃዱ መተርጎም አይችልም። ያመጣና መናገር ይህ መጣና መናገር አይችልም፣ መተርጎም አይችልም ማንም። ቤተክርስቲያን አለች፣ እሷ ናት ትርጓሜውን የመጽሐፉ ባለቤቶች እሷ ስለሆነ መጽሐፉ ባለቤት እሷ ስለሆነች በዚህ ሀሳብ ላይ እዚህ ክፍል ላይ ምን ማለትሽ ነው ተብላ ቤተክርስቲያን ራሷ ናት ልትጠየቅ የሚገባው፣ በንብረቷ ላይ ማለት ነው። በመጽሐፏ ላይ ልትጠየቅ የምትገባው ቤተክርስቲያን ናት። ቤተክርስቲያን ነው መጠየቅ ያለብህ። ለወደፊትም እንደዚህ ያለ ነገር አይኑረ። ጥያቄ የሆነብህ አሁን እዚህ ክፍል ላይ የምሰጥ የሚለውን ነው። እነዚህ ምናልባት የእሱን ሀሳብ መግለጽ ካቃተው ያው ሁሌም ስለሚያነሱት እኛ እንትን መልስበት ዝም ብለን አብዱ ያው ሴትዮዋ የለመነችው እሱ እሺ አብዱ እየሰማ ከሆነ አንተ ሴትዮዋ የለመነችው መንግስተ ሰማያትን አስገባልኝ ነው አይደለ እያልክ ያለኸው? አስገባልኝ ብላ ነው። ክርስቶስ ደግሞ አይ እኔ አላስገባም ብሏታል የሚል ነው ሀሳብክ። ግን መጽሐፉ እንደዛ አይልም። መጽሐፉ የሚለው እና እኮ መንግስተ ሰማያት ማስገባት እኔ አልችልም አላለም። ሴትዮ የለመነችው ነገር ትክክል አይደለም። ምክንያቱም ጌታ ኢየሱስ በቀኝና በግራ የተሰቀሉትን እነዛን ታስታውሳለህ አይደለ? የተሰቀሉትን እና ጽዋን ምን እንደሆነ እንዲሁም ደግሞ የእሱ መንግስት ምን እንደሆነ እዛው ላይ ስለሚያብራራ መጽሐፉን ይነበብልህና ወንድሞች ስላሉ እነ ክርስቶፈር እነሱ ደግሞ አስብተው እንትን ይንገሩህ። እሺ አይኖ ተረድቻለሁ ማለት ያንን ብዙ ጊዜ ስለሚጠየቁ ማለት ነው ስለሚጠይቁ ያ ስለ መንግስተ ሰማያት ምናምን ሳይሆን የክርስቶስ ጽዋ ቀምሰው ያለው ጽዋ ያለው ምንድን ነው? ቀኝና ግራስ ኢየሱስ ምንድን ነው? ያንን እዛው ላይ ስለሚያብራራ መምህራኖች ካላችሁ ወይ ክርስቶፈር ካለ ብትቀጥል። ጥቂት ነገር እንትን እንበለው። ይሰማሃል ወንድሜ አቡ? ይሰማል። ጌታ ባለመንግስት እንደሆነና መንግስተ ሰማያትን የሚያወርስ ወደ ገነት የሚያስገባ እሱ እንደሆነ በጥቂቱ አንድ ሁለት መጽሐፍ ቅዱሳዊ ጥቅሶችን ልንገርህ። አንደኛው ቅድም አሁን ቤት እንዳነሳችው ክፍሉ የሚናገረው በነገራችን ላይ እኔ የምጠጣውን ጽዋ እናንተ ልትጠጡ አትችሉም እንደዚህ ብሎ የሚናገረው ስለ ስቅለቱ ነው፣ ስለ ሞቱ ነው። እና ሳታውቀው የለመነችው እሷ በግራና በቀኝ እንዲሰቀሉ ልጆችን ፍቀድ ነበር ያለችው። ስለዚህ አሁን እዚህ ጋር ጠይቀሽኝ አይደለም እኔ የምፈቅደው፣ አስቀድሞ ትንቢት ለተነገረላቸው ለነሱ እንጂ በቀኝና በግራ የሚሰቀሉት ማለት ነው። አስቀድሞ የተነገረ ትንቢት ነበረ እና አሁን ላይ ዛሬ ላይ እዚህ ጋር በስጋ ስትገለጥ እዚህ ጋር አይተሽኝ እዚህ ጋር እንደው እባክህ እነሱ ይሰቀሉ ብለሽ እንደዛም አይደለም። እንደውም እኮ የምትለምኑት አታውቁም እኮ ይላል አይደል? ለምን እሷ ስለ ንግስና የለመንኩ መስሏት ክርስቶስ ነገሰ የሚባለው ሲሰቀል ነው። እና ምክንያቱም ሞት ያኔ በ5500 ዘመን ሰልጥኖ የነበረው በሰው ልጅ ላይ ሰልጥኖ የነበረው ሞትና ዲያብሎስ ይሻራልና ነው። በሞት ነውና ሞትን የገደለው። ስለዚህ ያኔ እሷ የለመነችው ለልጆቿ ሞትን ነው እና እሱን ነው ልጆችሽማ እንዲሞቱ አላደርግም። ይሄ በቀኝና በግራ መሰቀል አስቀድሞ ትንቢት የተነገረላቸው ነው ብሎ መናገሩ ነው እንጂ እሱ እኔ መንግስተ ሰማያትን ማውረስ ወደ ገነት ማስገባት አልችልም ለማለት አይደለም። እሱ ምናልባት ቀጥታ ስታነበው እንደዛ መስሎ ነው። ሰው ቅድም ወንድሞች እንደነገሩ መጽሐፍ ቅዱስን ብድግ አድርገን አንብበ ነው በራሳችን መረዳት ዝም ብለን ካየ ነው የራሳችን ሀሳብ ብቻ ነው የሚኖረን እና የእግዚአብሔርን ሀሳብ ሳናገኘው እንቀራለን። ያ ጥንቃቄ ይፈልጋል። የሉቃስ ወንጌል ምዕራፍ 23 ላይ በቀኝ የተሰቀለውን ወንበዴ ፈያታዊ ዜማንን በተለይ ከቁጥር 42 እስከ 43 ያለውን ክፍል ብትመለከተው ኢየሱስንም ጌታ ሆይ በመንግስት በመጣ ጊዜ አስበኝ፣ አይ በመንግስት በመጣ ጊዜ ምን በለኝ አስበኝ ይለዋል። ጌታ እዛው ላይ ነው የሚነግረው። ኢየሱስም ምን አለው መሰለ ጌታ እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ። በቃ ፈረደና እዛው ከኔ ጋር ትገባለህ ዛሬ ሆኖ አለው።
ያስገባ እሱ። ስለዚህ ለምንድን ነው ብሎ ሚስጥሩን መረዳት ያስፈልጋል እንጂ ቀጥታ ወስደን ኧረ በቃ ወደ መንግስተ ሰማያት ማስገባት አይችልም ወደሚል ድምዳሜ መገባት የለበትም። ወንድማችን ወረደ እንዴ። በተጨማሪ የማቴዎስ ወንጌል እዛው ምዕራፍ 20 አይደለ ወንድማችን የጠቀሰው ስለ ዳግም ምጽአቱ ነው የሚናገሩት ሁለቱ ክፍሎች እና እሱ እንደሚመጣ ጌታ እንደሚመጣ መላእክቱን አስከትሎ ታጅቦ በቅዱሳን መላእክት የመለከት ድምጽ እየተሰማ አስቀድሞ መላእክቱ እንደሚልካቸው ከዛ የመጨረሻውን ፍርድ እንደሚሰጥ ከዛ ምዕራፍ 25 ላይም ደግሞ ስንሄድ በተለይ ማቴዎስ ወንጌል ምዕራፍ 25 ላይ ቁጥር 31 አካባቢ ጀምሮ እንዲህ ነው የሚለው። እናንብባ አንዴ። የሰው ልጅ በክብሩ በሚመጣበት ጊዜ የሰው ልጅ እያለ የሚጠራው እዚህ ጋር ማንን ነው? ራሱን ነው ጌታ አይደለ? ስለዚህ እኔ በሚመጣበት ጊዜ እያለ ነው። ከእርሱም ጋር ቅዱሳን መላእክቱ ሁሉ በዛን ጊዜ በክብሩ ዙፋን ይቀመጣል። አሕዛብም ሁሉ በፊቱ ይሰበሰባሉ። እረኛም በጎችን ከፍየሎች እንደሚለይ እርስ በርሳቸው ይለያቸዋል። በጎችን በቀኙ ፍየሎችን በግራ ያቆማቸዋል። በጎች የተባሉ ጻድቃን ናቸው፣ በክርስቶስ አምነው እስከ መጨረሻው ጸንተው የቆዩት። ፍየሎች የተባሉት ደግሞ ኃጥአን ናቸው። ንጉሱም በቀኝ እነዚህ በጎችን በቀኝ ያለ ቆማቸው፣ ያ ማለት ጻድቃን በቀኝ ያሉትን እንዲህ ይላቸዋል። ንጉሱ የተባለው ማነው? ራሱ ጌታ ነው። እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ። ይሄው ኑ ውረሱ ይላል እሱ ራሱ ማለት ነው። ተርቢያ ብልታችሁ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ። ተርቢያ ብልታችሁን ያልጠመቻ የራሱ ነው የሚፈርደው። ታሰር የጠየቃችሁኛል እያለ ይዘረዝራል። በግራ ያሉትን ደግሞ ማለትም ኃጥአንን ደግሞ ዞር በሩ ይላቸዋል ወደ እሳት እና ጥርስ ማፋጨት ወዳለበት፣ እነዚያንም ወደ ዘላለም ቅጣት፣ ጻድቃን ግን ወደ ዘላለም ህይወት ይሄዳሉ። ማን ፈርዶ? ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ መንግስተ ሰማያት እያስገባ ነው። ከሱ ውጭ ፈራጅ የለም። በነገራችን ላይ አብስ መንፈስ ቅዱስ እስከተባለ ከሱ ውጭ የሆኑ አይደለም፣ ከእርሱ ጋር በአንድነት የሚፈርዱ እንጂ አብ ወልድ መንፈስ ቅዱስ አንድ እግዚአብሔር አንድ አምላክ፣ ሶስቱም አካላት አንድ አምላክ ስለሆነ ማለት ነው። ከጌታ አንጻር ግን ከተነገረ ይሄው እዚህ ጋር እነዚህን በትንሹ እነዚህን ሁለት መጽሐፍ ቅዱሳዊ ጥቅሶች መናገር ይቻላል። ሌላም ብዙ መጥቀስ እንችላለን። በነገራችን ላይ ራዕየ ዮሐንስ ላይም እንደዚሁ የሲኦልና የሞት መክፈቻዎች አሉ ብሎ የሚናገርበት ክፍል አለ። ሌላም ብዙ መጥቀስ እንችላለን እና ከዛ አንጻር መረዳት ነው። የቅድሙ ክፍል ላይ ግን ቀጥታ እንደው ይሄ ክብሩን ዝናውን ምኑን ስትመለከት ማለት ብዙዎቹ ለዝናው ብለው ይከተሉት ነበር አይደለም ጌታችን መድኃኒታችን ኢየሱስ ክርስቶስ። ብዙዎቹ ደግሞ መልኩን ደም ግባቱን ውበቱን አይተው፣ ብዙዎቹ ደግሞ አበርክቶ ስለሚመግባቸው ስለሚያጠጣቸው በቃ የሌለ ይከተሉት ነበረ። ከዛ የተነሳ እዚህ ምድር ላይ የሚነግስ ነው የመሰላት እና ምድር ላይ ሲነግስ ልክ በስጋ ነው ያሰበችው። ያኔ በቃ ቀኝ አዝማችና ግራ አዝማች እንዲያደርጋቸው አይነት ነገር ባለስልጣን እንዲያደርጋቸው ነው የለመነችው። አንቺ ባሰብሽው በዚህ መንገድ አይደለም፣ እንዲያውም ከፍ ብለሽ ሌላ ሚስጥር ነው እንትን ያልሽው በግራና በቀኝ መሰቀል ብሎ እሱ ከፍ አድርጎ ያለውን ነገር ተርጉሞ እኔ የምጠጣውን ጽዋ እኮ እናንተ ልትጠጡ አችልም፣ ያ ማለት እኔ የምሞተውን ሞት ልትሞቱ አችሉም እና እርሱን እኔ እዚህ ምድር ላይ ላደርገው አልችልም። እንደዛ እዚህ ጋር ነግሼ አንዱን በግራ አንዱን በቀኝ እንደዚህ አይነት ምክትልና የምክትል እንትን ልክ ጸሐፊ እንደሚባለው አይነት ማለት ነው። አሁን በእኛ እንትን ንግግር እንደዛ ላደርገው አልችልም። እኔ ለዚህ ዓላማ አልመጣሁም ነው። ከዚህ ውጭ ግን ከፍ ላለው ሚስጥር ግን በግራና በቀኝ መሰቀልን ግን ይሄ አስቀድሞ ትንቢት ለተነገረላቸው ለፈያታዊ ዘየማንና ለፈያታዊ ዘጸጋ የሚሆን ነገር ነው እና የምትለምኑትን እንኳን አታውቁም። ምክንያቱም ክርስቶስ እኔ ነገስኩኝ የሚባለው ስሞት ነው። ያኔ ከእኔ የራቀውን ዓለም ወደ እኔ ያመጣለሁና ብሎ መናገሩ ነው እንጂ ኧረ እኔ ወደ መንግሥተ ሰማያት ወደ ገነት አላስገባም እያለ አይደለም። ይሄው አቀረብን እኮ። ከዛ አንጻር መረዳት ነው። ያርስትልኝ አሜን። ቃል ይወጣልን። ትንሽ ቆረጥረጥ እያለ ነበረሽ። ለማንኛውም ቃል ያሰማልን፣ ጸጋውን ያብዛልን፣ ተስፋ የምናደርጋትን መንግስተ ሰማያት እግዚአብሔር አምላክ ያወርስልን፣ ለሁላችንም ያወርሰን ጌታ እግዚአብሔር። ምንድነው ሀሳቡ? አብዛኞቹ በስጋ ነበር ነገሩን ሁሉ የሚያዩት የነበረው፣ የስጋ ነገር የሚያስቡ ነበርና ከዛ አንጻር ነው። ጌታ ግን አይ ቲንክ ዮሐንስ 18 30 ምናምን አካባቢ ሰላም አደርሽ እንዴት ነሽ?
ቁጥር 30 ምናምን አካባቢ ኢየሱስ መንግስቴ ከዚህ ዓለም ከዚህ ዓለም እንዳይደለ ይናገራል። መንግስቴ ከዚህ ዓለም አይደለችም እያለ ይናገራልና ሰዎች ደግሞ መንግስቱ ከዚህ ዓለም ንጉስ ሲባል መንግስቱ ከዚህ ዓለም ይመስለዋል። ንጉስ በዙፋኑ ላይ ቁጭ ብሎ ነገስታትን ድል እንደሚነሳ ልክ እንደዛ ይመስለዋል እና ባለሟል ለመሆን ማለት ነው። ጌታ ግን አጋንንትን ወይም ጠላታችን ድል የነሳው በመስቀል ላይ ሆኖ ነው። በመስቀል ላይ ሆኖ ሰይጣን ጠርቆ ከመንገድ አስወግዶታል እንዲል ማለት ነው። ስለዚህ የእሱ ንግስናው በየት ነው? በመስቀል ላይ ነው ሆኖ ድል የነሳው ማለት ነው። በንግስናቸው ላይ ሆነው ድል እንዲነሱ ነገስታት እና ከዛ አንጻር የሚታይ ነው። ለማንኛውም ቃለ ሕይወት ያሰማልን። ወኪል ይሰማል? ያ ክፍሉም እኮ በነገራችን ላይ እስከዛ ወኪል እስከምትናገር ክፍሉም እኮ ይናገራል እና ሴትዮዋ እንግዲህ ጌታ ኢየሱስን ያው ብዙ እስራኤላኖች እንደሚታወቀው ጌታ እንደዚህ አይነት በዚህ እንደው ኢሳያስ እኮ ይናገራል አይደለ? በተናቀች ከተማ ይመጣል ምናምን ብለው ይነግሳል ክርስቶስ ኢየሱስ መጥቶ ከዚህ ካለባቸው ችግር እንደሚያወጣቸው እንደሚነግስ ምናምን ነው የሚያስቡት እነሱ ማለት። ይቺ ሴትም እንደዛው ስትናገር የነበረው ነገር በዚያም ጊዜ የዘብዴዎስ ልጅ እናቱ ከማርያም ጋራ ከልጆቿ ጋራ እየሰገደች እና አንድ ነገር እየለመነች ወደ እርሱም ቀረበች ነው የሚለው አይደለ? ቀረበች እና እርሱም ምን ትፈልጊያለሽ አላት ነው የሚለው እና እርሷም እነዚህ ሁለት ልጆቼ አንዱን በቀኝ አንዱን ደግሞ በግራ በመንግስትህ እንዲቀመጡልኝ እዘዛለችው። በዚህ በግራና በቀኝ እንግዲህ በመንግስት ያለችው ይሄ ንግስናውን ነው እና በንግስና የሚነግስ ምናምን ነገር መስሏታል ማለት ነው እና የእሱ ግን መንገስ ግን አላወቀችውም። ከዛ ስላላወቀችው ነው ጌታ ኢየሱስ በዛው 22 ላይ ኢየሱስ ግን መልሶ የምትለምኑትን አታውቁም አላቸው። እውነቱን ነው። እዚህ ጋር የተናገረ የምትለምነውን አታውቅም። ጌታ ይቀምሳው ያለውን ጽዋ አላወቀችውም። ኦኬ ኢየሱስም ክርስቶስ እየተናገረ ስለነበረ ማለት ነው። ኢየሱስም ግን መልሶ የምትለምኑት አታውቁም፣ እኔ ልጠጣው ያለውን ጽዋ ልትጠጡት፣ እኔም የምጠመቀው ጥምቀት ልትጠመቁት አትችሉም አለ ይላል። ስለዚህ ማንም የክርስቶስን ጽዋ ሊጠጣ የሚችል የለም። የክርስቶስን መከራ፣ የክርስቶስን ጥምቀት ማንንም ሊጠመቅ የሚችል የለም። ለዛ ነው ማንም የሚችል የለም አላት ብሎ ይመልሳል ማለት ነው። ስለዚህ ይቺ ሴት እንትን ያለችው ያሰበችው የነበረ የክርስቶስን ንግስናን መከራውን አይደለም፣ ስቅለቱን አይደለም ያሰበችው። ለልጆቿ የተመኘችው የነበረ መጥፎ ነገር ነው። እነዛ ከግራና ከቀኝ የተሰቀሉት ማለት ነው እና የመሰላት ለልጆቿ ያሰበችላቸው ጥሩ ነገር መስሏታል እና ይህም ደግሞ አለ እንደዚህ ማለት ካላት በኋላ አለ እንችላለን አላት። ከዛ እርሱም ደግሞ ጽዋ ውስጥ ትጠጣላችሁ፣ በቀኝና በግራ መቀመጥ ግን ከአባቴ ዘንድ ተዘጋጀለት ነው እንጂ እኔ የምሰጥ አይደለሁም ማለት ነው የሚለው። ስለዚህ ይህንን ምንድነው በቀኝና በግራ መቀመጥ ግን ከአባቴ ዘንድ ለተዘጋጀለት ነው አለ። ቃሉ ከአባቱ ዘንድ ለተዘጋጀለት ነው፣ እኔ የምሰጥ ደግሞ አይደለሁም አላቸው ማለት ነው። ስለዚህ ይህንን ምንድነው በግራና በቀኝ መቀመጥን ከአባቱ ዘንድ የተዘጋጀለት ካልሆነ በስተቀር ዝም ብሎ እንትን መሰቀልም የለም አይደለ? በግራና በቀኝ ይህንም የተዘጋጀው ከእግዚአብሔር ስለሆነ ነው ያንን ነገር እነዛም የተሰቀሉት ማለት ነው፣ ከግራና ከቀኝ የነበሩት ማለት ነው። እና ይቺ ሴት መንግስተ ሰማያትም አይደለም የለመነችው ንግስና ነው፣ ምድራዊ ንግስና ነው የለመነችው ማለት ነው እንጂ ወንድማችን እህታችን ምናልባት እየሰማ ከሆነ መንግስተ ሰማያትን ምናምን አይደለም የለመነችው ማለት ነው። የለመነችው ምንድነው? ምድራዊ ንግስናን፣ አንዱ ከቀኝ አንዱ ከግራ ነው። እና ለዚህም ደግሞ አንድምታውን ተመልከቱ። እሺ እግዚአብሔር ያክብርልኝ፣ ቃለ ሕይወት ያሰማልን። ወኪል ወብኪ
ወብኪ ወኪል አልኩት ዞሮብኛል ማለት ነው። ክርስቲያን ቃልዮት ያሰማልን ቤቲና መምህር ሙስሊም የለም ታዲያ ሌላ ወይስ እስከዛ ትርጓሜውን ትንሽ እንድገምላቸው እየተባለው ራሱ የሚገባ ሙስሊም ከሌለ ግን ብለውታል። የሚገባ ከሌለ ነው። እሺ እሺ አይ ቲንክ እሺ የሆነ ነገር ትልበታለህ። ቆይ እንትን እምላለህ የምታነሳው ሀሳብ አለ። አፋሩ ባይዘወይ ኮመንት ላይ ትንሽ ጨብላቅ ይላል። ገስት ላይ ሲመጣ ጨዋ ነው የሚሆነው። ጎበዝ ልጅ ነው። ሰላም አለ። ኮመንት ነች ጻፍኩኝና ነው ኮመንት ላይ ሰላም ሰላም ነው። አንዴ እሺ ፍቅር ነው ትቀጥላለህ። እንኳን ደህና መጣህ አፋሩ። እንኳን ደህና ቆየሽኝ ክርስቶስ። ሰላም ነው። ሰላም ነው። ሰላም ጥያቄ ኖሮህ ነው የመጣኸው የክርስቶስ አምላክነት ጋር በተገናኘ? ኦኬ እረሳችሁ ጥያቄ ትጠየቃላችሁ? አዎ ዛሬ ጠይቁን ነው እና ጠይቅ ክርስቶስ አምላክነት ጋር ጥያቄ ካለ። ዋው አይ በጣም ደስ ይላል። እሺ ክርስቶስ ራሱ አምላክ ነው? አምላክ ነው ሳይሆን አምላክ ነው። አብስ አምላክ ነው። አንድ አምላክ ነው እኮ ፈጣሪ አንድ አምላክ ነው። ክርስቶስ አንድ አምላክ ነው። አብ አንድ አምላክ ነው። አንዱ አምላክ ያ አንዱ አምላክ አብ ወልድ መንፈስ ቅዱስ ነው። አንዱ አምላክ ወልድ መንፈስ ቅዱስ ነው የሚል ነገር የለም እኮ። እኛ እንደዛ ብለን እናምናለን። አንተማ እንደዛ ብለህ የምታምነው ግን ማንም እንደዚህ ብሎ የሰበከው ደግሞ መጽሐፉ ላይ የለም። እስኪ ያሳየኝ። አንዱ አምላክ በሶስት ይገለጻል የሚል አሳየኝ። እሺ አምላክ ስንት ነው? ኧረ እባክህ ስማኝ። አምላክ ስንት ነው ይላል። አንድ ነው ብሎ መጽሐፍ ይናገራል። ዘዳግም 6:4 ላይ 4:6 ላይ እሱ አምላክ ማለት ነው። ኧረ እባክህ እሺ እሺ
ወረወርከን እኮ ጋሼ። ለምን ወረወራችኋለሁ? ፈጠፈጥቀ ይቅር እስቲ ኮፒ ሊንክ አድርጎ እንደባለፈው አልፈትናችሁም። ለምን እንደሆነ አላውቅም። ቀልጥፍ አላላችሁም። ቀልጣፋ ሰዎች ሁኑ። ኮፒ ሊንክ አልኩ። አሁን ነው የታያችሁኝ። ባይዘው እስካሁን አልታያችሁም ነበር። ጥቁር ነበረ። አዎ ተቆርጦ ነበር። መገለጥ ከመጣለ ጥሩ ነው። ሸፍነው ፈዘናል በጣም ዛሬ ኮፒ ሊንክ ላይ እንደ ከመገናኛ ጌታችን ገዝተሽ እየሄድሽ እየለቀሽ ደግሞ ነቃ በሉ። አንተ ስርዓትን ያዝ። እናንቺ ፈጣሪሽን ከመገናኛ ገዝተሽ ወኪልሽን በ10 ብር ያው ምዛው ሰው እሺ በቃ መልስ። እዚህ ሰዎች እኮ አይመልስላቸውም። ጨምለቅ ለነሰው ወዴት እንደሚመለስለት እሺ ቀጥልልኝ። ኧረ በተናገረበት ቋንቋ አናግረልኝ። ችግር የለብንም ለማለት ለረገጣ ከፈለጋችሁ በስርዓት ጠይቁ እያልን ክብር የማይወድላችሁ ከሆነ ወልንጅስ ታችሁ የቀሪውን ስማው። ሱራ አልማይዲ አይ ቲንክ ሱራ 122 ቁጥር 2ን ኢብኑ አባስ ሲፈስረው እንዲህ ይላል። ኢብኑ አባስ ሲፈስረው እንዲህ ይላል። አላህ መግቢያም መውጫም የሌለው ውስጡም ደግሞ ድፍን የሆነ ነው ይላል። የምታመልከው አምላክ እንደዚህ ነው። በግራ በኩል እጅ የለውም፣ ሁለቱ ቀኝ ብብት ነው ያለው። ማን? አላህ። ውስጡ ድፍን ነው፣ መግቢያ መውጫ የለውም። ልክ እንደ ድንጋይ አምጥቼ ባሳያችሁ ይገባችሁ ነበረ። ይሄው ይሄ ድንጋይ እንደዚህ ያለ ነው ብላችሁ ማለት ነው። ልክ እንደ ድንጋይ አላህም ውስጡ ድፍን ነው፣ መግቢያ መውጫ የሌለው ድፍን ያለ ነው ይላል። ማነኝ? እኔ ነኝ ያልኩት ይሄንን አይደለም። ኢብኑ አባስ ድፍን ነው ይላል፣ መግቢያ መውጫ የለውም ይላል። የምታመልከው አላህ ስግደትን ይሰግዳል፣ ልክ እንደ ፍጡር ማለት ነው። ወደ ማን ነው የሚጸልየው? አላህ ራሱ ይጸልያል። ይሄን ላሳያችሁ። አንዴ ሰልዋት ያወርዳል። እንደዚህ እንደተረገጠው ነው የምትፈልጓ። በሚገባችሁ ቋንቋ ነገራችኋለሁ። እኔ ጋር በስርዓት በጨዋነት ካወራት በጨዋነት አከብሬ መልስልሃለሁ። እንትን ላለው ካልክ ቀብጣለው ካልክ ደግሞ ያው እንዳመጣጥ መልስልሃለሁ። እሺ አላህ ይጸልያል ወይስ አይጸልይም? አላህ ይጸልያል። ምን ላይ ነው ያለው? ይሄ አልአብደብ አልሙፍረድ 645 ላይ ግሬዱ ምንድነው? ሳሂህ ነው። ሶ እንዲህ ይላል። ኦኬ ምንድነው? አላህ ብለስድ ሂም በአላህ ላይ ምንድነው? በአላህ መልእክተኛ ላይ ሰላም ይሁን ምናምን ነው። ኢፍ ኤኒዋን ፕሬይ ዋንስ ኦን ሚ፣ በእኔ ላይ አንድ ሰው የሚጸልይ ከሆነ ሰላት የሚያወርድ ከሆነ አላህ ዊል ፕሬይ 10 ታይምስ ኦን ሂም ይላል። ለምሳሌ አንድ ወንድማችን መጥቶ ወደ አላህ ለመሐመድ የሚጸልይ ከሆነ እንደዛ ብሎ ነው የሚያስቀምጠው። እንግሊዝኛው ግን ትራንስሌሽኑ አረበኛው ምንድነው የሚለው መስላችሁ? ቆይ ላሳያችሁ። አረበኛው ትራንስሌሽን እንዲህ ይላል። አንድ ሰው በእኔ ላይ አንድ ጊዜ የሚሰግድ ከሆነ አለ አላህ በእሱ ላይ 10 ጊዜ ይሰግዳል። ማን? አላህ ወደ ማን ነው የሚሰግደው? ፕላስ ደግሞ አላህ ያጥፋቸው ያለ አላህ ራሱ እንትን ይላል። ምንድነው ይዳገማልና ሌላ አላህ አለ ማለት ነው። ከአላህ ሌላ ደግሞ ሌላ አላህ አለ። እሱ አላህ ያጥፋቸው ይላል። ማን? አላህ ማለት ነው። አላህ ይሰግዳል ወደ ማን? ወደ ሌላኛው አላህ። ስርዓት ብትይዙ ጥሩ ነው። በጨዋነት መጠየቅ የሚፈልግ ሰው ብቻ ይግባ። ነው ጠይቁ ብለን በጨዋነት እያወራናችሁ እንደዚህ ቅልል የምትሉ ለምንድን ነው? እሺ በጨዋነት የሚጠይቅ ሰው ብቻ። አሁንም ፈርቀጥላለሁ ብላችሁ ያው መሐመድ ላይ ነው አፕላይ የምናረጋት ነገሯን በሙሉ ማለት ነው። ተሳደብ መሐመድ ላይ ነው የምንወስዳት። በጨዋነት ከጠየቅ ግን በጨዋነት እንመልስልሃለን። እሺ ጃፈር እንኳን ደህና መጣ።
እሺ ክርስቶስ አምላክነት ላይ ጥያቄ ካለ አቅርብ በጨዋነት። እንዴት አምላክ ሆነ የሚለውን አምላክ ነኝ ብሏል ወይስ? መስፈርት ነው አምላክ ነኝ ማለት? አዎ አንድ ሰው ለመመለክ የሚመለክበት ምክንያት ሊኖረው ይችላል። ስለዚህ አምላክ ነኝ ማለት አለበት ነው እያልክ ነው የለው? እኔ አምላክ ነኝ ለእኔ ተገዙ ማለት አለበት። ፈጣሪያቸው ነኝ ማለት አለበት። እሺ ቢክ ያናግራ። አይቀጥል ችግር የለውም። ወይል እሺ ቁርአን ላይ ሱራ 26 29 ላይ ፈርዖን እኔ አምላክ ነኝ ከኔ ሌላ አምላክ ብትይዙ ታሳሪዎች ናችሁ የምትታሰሩ ናችሁ ይላል ፈርዖንና ፈርዖንን ታመልከዋለህ ወንድማችን? ማን አንተ አምላክ ነኝ ስላለ ፈርዖን ስለ ኢየሱስ ያወራል ነው። ስለ ኢየሱስ ታርጋ ያወጣው አምላክ ነኝ ማለትን ስለሆነ ፈርዖን አምላክ ነኝ ብሏል። ስለዚህ ፈርዖን አምላክ ነው አይደለም? ታመልከዋለህ? ኧረ አይደለም። መጀመሪያ ስለ ኢየሱስ ንገረኝና ክርስቶስ ማለት ኢየሱስ ነው። አይ መስፈርት አድርጋ ያመጣውን ነገር መጀመሪያ እንየው፣ ትክክል እንዳይደለ እንየው። አምላክ ነኝ ማለት አለበት ያኔ ነው አምላክ እንደሆነ ማለት ፍራውናና ኢየሱስ ነው። ቆይ አንዴ ስመኝ። መስፈርት አድርጋ ስለያዝከው መስፈርት ትክክል አይደለም። ምክንያቱም አምላክ ነኝ ማንም መጣና አምላክ ነኝ ቢለ እንዴት ልታመልከው ትችላለህ? ለምሳሌ ፈርዖን አምላክ ነኝ ብሏል። ታመልከዋለህ ፈርዖንን አንተ? እስኪ ንገረኝ እኮ ያልኩህ ያለው እንደ መስፈርትነት ሳይሆን አንድ ሰው አምላክ ነኝ ለማለት እኔ አምላክ ነኝ ያለበት ምክንያት ሊኖረው ይችላል። ስለዚህ አምላክ ነኝ የሚለው የፍራውን መጨረሻው ፍራውና ሰው ነው አይደል እንዴ? የአምላክነት አንዴ ስሜ። ስለዚህ አምላክ ነኝ ማለት የአምላክነት መስፈርት አይደለም። አምላክ ነኝ ብቻ ነው። ፍራውና ሰው ነው። ጆን ይረጋ በላ ሚውት አድርግ። አዲስ እየገባ ስለሆነ ጃፋር። ስለዚህ አምላክ ነኝ ማለት የአምላክነት መስፈርት አይደለም። የመጀመሪያው እሱን ነገር እየው። ለዛ እኮ ነው መስፈርቱን እየጠየቅኩ ነው እኮ እኔም አምላክ የሚያደርግበት መስፈርት ምንድን ነው እያልኩ ነው እኮ። ፍራውን አምላክ ሁሉን መፍጠሩ፣ ለምሳሌ ሁሉን መፍጠሩ ፍጡር ሁሉን መፍጠሩ ሁሉን ማስገኘቱ ሰማይና ምድርን ማጽናቱ መፍጠሩ አምላክነት ወይም የተግባር ማለት ነው። በተግባር መፍጠሩ አምላክ ያስብለዋል። ማን ነው? የቃል እና ለምሳሌ እኔ መጥቼ አምላክ ነኝ ስላልኩ አይደለም አምላክ መሆነው እኮ ራሴ ስለተናገርኩ ሳይሆን መፍጠር አለብኝ። አምላክ ማለት ፈጣሪ ማለት ነው። ሰማይን ምድርን የዘረጋ ፈጣሪ አለ። ስለዚህ ያን መዘርጋት አለበት ነው። እሺ ግን አንተ በአንተ መስፈርት ራሱ እንሂድ። ክርስቶስ አምላክ ነኝ ቢል ምንድን ነው ለውጡ? ትቀበለዋለህ? እንደዛ ቢል መጽሐፍ ላይ ስላላለ አልቀበለም ቢልስ አይልም። እሱ ለምን በለኝ እኮ አይልም ብለኸኛል። ግን ቢልስ ለምን በለኝ አንተ እንደማይል ጃፋር ቆይ ቢልስ ነው ያልኩህ። አምላክ ነኝ ቢልስ ታስገባና አንድ ትልቅ እኮ ነው ትልቅ ነብይን እኔ እናንተ አምላክ ነኝ ቢልስ አይልማ። ኢየሱስ መቼም አይልም ብሎ ማዕቅም አንተ ብታረገውስ ቢልስ ነው ያልኩህ። አንተ ብታረገውስ በለኝ። ኢየሱስ ክርስቶስ ነው አምላክ ነው ብትለውስ በለኝ። ምን አይነት ሰው ነው በእናትህ? ቢልስ እኮ ነው ያልኩህ። ቢልስ አይልም። እንዴት አይልም ብለኸኛል። ግን ቢል ትቀበለዋለህ አምላክ ነው ብለህ እንዴ? ነችና እስቲ አንዴ የቋንቋ አለመግባባት ነው መሰለኝ። እኔ ያልኩ ያለሁት አዳምጠኝ። ቆይ ወንድሜ አዳምጠኝ። በደንብ ተረዳኝ። እሺ ጃፋር ቆይ ኧረ ነው እኔን ነው መረዳት ያለብህ። እሺ ጥያቄ ጠይቀሃል፣ ሰው እያስረዳሁህ ነው። አምላክ ነኝ ቢል ትቀበለዋለህ ወይ ነው ያልኩህ። ትቀበለዋለህ ወይስ አትቀበለው? ከሱ በፊት አምላክ እያለ ነው ሳይኖር? አምላክ ነኝ ቢል አዎ አምላክ ነው ብሎ ትቀበለዋለህ ወይስ አትቀበለውም? ይህን ብቻ መልስልኝ። በምን አይነት መልኩ እስቲሽ ደበደፍ ጌታ አምላክ ነኝ ቢል አላህ ይከተል ኪያን ተቀበላት ንፍታሊ በጌታ እንዴት ብለን እናስረዳችሁ? ግን የምር ነው
እሺ ለማንኛውም አምላክ ነኝ ማለት የአምላክነት መስፈርት አይደለም። ለምሳሌ እኔ መጣሁና አምላክ ነኝ አልኩህ ጃፋር፣ ደህና ኦኬ አምላክ ነው ብለህ ልትይዘኝ ነው እኔን? ለምንድን ነው እኔን አምላክ ነኝ ብለህ የምትይዘው? አምላክ ነኝ ስላልኩ ብቻ ነው። ለዛ መያዝ የለብህም። ይሄ ቂልነት ይባላል፣ ሞኝነት ይባላል። ግን ጌታችን አምላክ ነኝ ብሏል እርሱ ራሱ። ያን አሳየ ነበረ ቢልስ ብዬ የተናገርኩት ለምንድን ነው? አስቀድሜ ሞራል ግራውንድ አስቀምጬ ልጠይቅህ ነበረ። ቢልስ ትቀበለዋለህ ወይ? ምን አምጥቼልህ ባትቀበለው ከሆነ ለምን አመጣልሃለሁ? እሺ እንቀጥል። ኪያ ኪያ ይሰማል? ሚዩት ክፈች። አይሰማም ኪያ? አብዱል ፈታ ይሰማል? አብዱል ፈታ የግብፁ ነህ ወይስ ይሰማል? አይደለ ነህ የግብፁ ነህ? ኢትዮጵያዊ ነህ? ይሰማል? እሺ እንኳን ደህና መጣህ። እንኳን ደህና ቆያችሁልኝ። እንዴት ናችሁ? ይመስገን። ሙስሊም ነህ? አዎ። እሺ በክርስቶስ አምላክነት ላይ ጥያቄ ካለ መጠየቅ ትችላለህ። እናንተ ኢየሱስ አምላክ ነው ብላችሁ የምታምኑት? አዎ። እሺ ምንድን ነው ማስረጃው ኢየሱስ አምላክ ለመሆኑ? ምሳሌ እኔ መጽሐፍ ቅዱስን አንዳንድ ጥቅሶችን እናባለሁ እና ባነበብኩት ልክ አምላክነቱን የሚያሳይ እንትን አላገኘውም። መጽሐፍ ቅዱስ ብታነቡ ከሆነና ቁርአንን አነባለሁ በሁለቱም መጽሐፎች ውስጥ ኢየሱስ አምላክ ነው የሚል አምላክ ነኝ ያለበትን አላገኘውም። በምን ምክንያት በምን ከዛ ተነስታችሁን አምላክ ነው ልትሉ የቻላችሁት? አምላክ ነኝ ማለት የአምላክነት መስፈርት ነው እንዴ? አዎ ፈታ። አዎ መስፈርት ነው። ኦኬ አምላክ ነኝ ካለ አምላክ ነው እሱ ካለ። እሺ ያዘውሽ። እሱ ካለ የት ነው የሚለው ታውቃለህ? የት ነው ያለው? እሺ ላሳየህ ነው፣ ችግር የለውም እኮ። ቆይ ከየት ነው የምታሳየው? መጀመሪያ እንስማማ። ከቁርአንም ከመጽሐፍ ቅዱስም አሳይሃለሁ። አንዴ ግን ቁርአን ታሳየኛለህ? ቆይ ላሳይህና ዘንድ የምታመልከውን እስቲ እናያለን። ሱራ 26 29 ክፈችልን ኤፌሶን። ሱራ 26 29። እሺ እያየሁ ነው። ክፈቱ። እሺ ግን አሁን ትንሽ ዝቀርየውና አምላክ ነኝ ማለት አለበት ዘንድ አምላክ ነው። ኦኬ አምላክ ነኝ ካለ አምላክ ነው ስላልክ እዚህ ላይ ቁጥር 29 ላይ ፈርዖን ከኔ ሌላ አምላክ ብትይዝ በእውነቱ ከእስረኞች አደርግሃለሁ አለ ይላል። ከኔ ሌላ አምላክ እንዳትይዝ እኔ ነኝ አምላክ ይላል ፈርዖን። ቆይ አሁን እያወራን ያለነው እኮ ስለ ፈርዖን ስለ ኢየሱስ እንጂ ስለ ፈርዖን እኮ አይደለም። ቆይ አምላክ ነው ብለህ መስፈር ስላመጣ እኮ ፈርዖን አምላክ ነው። አሁን በዚህ ነው ፕሮቭ መስፈርት ማለት ነው። በአንተ ባመጣኸው መስፈርት መሰረት ፈርዖን አምላክ ነው ወንድማችን። ፈርዖን አምላክ ነው? እኔ መች ፈርዖን አምላክ ነው? ስለ ፈርዖን እኮ መሄድ የለብንም። አሁን እያልን ነው አንተ ኢየሱስ ቁርአን ውስጥ አምላክ ነኝ ብሏል ብላል። ማስረጃ አምጣ። ይሄው ፈርዖን አምላክ ነኝ ብሏል። ፈርዖንን አምልከው ነው እያልኩ። ስለ ፈርዖን እኮ አልሄድንም። አሁን እያወራን ነው ስለ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ቁርአን ውስጥ ብዙ ቦታዎች ተጠቅሰዋል። በዛ ቦታዎች ላይ እኔ አምላክ ነኝ ያለበትም ቦታ ከመጽሐፍ ቅዱስም ይሁን ከቁርአንም አምጣልኝ ማስረጃውን። ያልገባህ መሰለኝ። ፈርዖን ማለት ነው ወንድማችን ሀሳቡ ቆይ ላስረዳልክ። ይኸውልህ አንድ ሰው ወይ ደግሞ አንድ አካል ማለት ነው እኔ አምላክ ነኝ አምልኩኝ ስላለ ብቻ አምላክ መሆን ይችላል? አይችልም እኮ እያልኩኝ ያለ አይችልም። ጎበዝ። በቃ እኮ ከተረጋጋሽ ወንድሜ። አንድ ሰው አምላክ ነኝ ስላለ ወይ አንድ አካል አምላክ ነኝ ብቻ ስላለ አምላክ ነው ብለን ልንቀበለው አንችልም።
አሁን ይሄ ነው ፈርዖንም አምላክ ነኝ ስላለ አምላክ ነው ማለት አይደለም አይደለ? አሁን እሱ ያመጣልህ ይሄን ጥቅስ ያመጣልህ ምክንያት ምንድነው? ፈርዖንም እኔ አምላክ ነኝ ብሏል። ስለዚህ ይመለካል። አምላክ አሁን ኢየሱስ ክርስቶስ እሱ ጋር አምላክ ነኝ ያለበት አሳየኝ ስትል ኢየሱስ ቢል ራሱ ማለት ነው ቢል ብሏል። ኦፍ ኮርስ አሳይሃለሁ። ግን ቢል ራሱ ማለት ነው ያ ለአምላክ አንድ ላቆምሽ ነው። እሺ አንድ ነገር ልንገርሽ። ፍርዖን ትክክለኛ አምላክ ስላልሆነ አምላክነቱን ደግሞ ለሱ አምላክ እንዳለው የሚመሰክሩ ብዙ ነገራቶች ስላሉ አምላክ እንዳልሆነ አምላክ ነኝ ብለም ተቀባይነት አላገኘም። ትክክለኛ አምላክ ደግሞ አላህ Subhanahu Wa Ta'ala ለምሳሌ ቢናይ ወይ ደግሞ እናንተ በምትሉት እኮ አንቀሱን ላስረዳሽ እኮ እናንተ ያመጣችሁት አካሄድ ይገባውን ጥያቄ ነው የተጠየቀው። ስለዚህ አሁን ጥያቄ እየጠየቅ ስለሆንክ ወይት ኦኬ ቆይ አንዴ አሁን አንተ አሁን ፈርዖን አምላክ ነው ያላልክበት መስፈርቱ ምንድነው? እሺ ልንገርሽ። አምላክ ነው እሱ አምላክ ነኝ ያለበት አካሄድ ትክክል ስላልሆነ አንደኛ ምንድነው እሱ አምላክ አይደለም ያልክበት መስፈርቱ ምንድነው? አሁን ፈርዖን አምላክ አይደለም ያልክበት አለመፍጠሩ ነው አይደለ? መፍጠር ስለማይችል ሰው ስለሆነ እንዲሁም ደግሞ ሁሉ ቦታ መገኘት ስለማይችል ነው አይደለ? እሱ ብቻ አይደለም በቃ አምላክ አለመሆኑ ራሱ አንድ ትልቅ እንትን አለ። አምላክ አለመሆኑ ራሱ አምላክ አይደለም ማለት ለማለት ይበቃል። እሺ በቃ አዳምጥ። በቃ አሁን አምላክ ነኝ ዋናው ነገር አምላክ ነኝ ያለ ሁሉ አምላክ አይደለም ብለህ መናገርህ ጥሩ ነው። ይሄም ሊያሳዩ የፈለጉት ነገር ምንድነው? አምላክ ነኝ ያለ ሁሉ አምላክ አይደለም ነው። ኦኬ ሶ ዋና የአምላክነት መስፈርቱ አሟልቷል ላይ ነው። የአምላክነት መስፈርቱ አሟልቷል ላይ ሲባል ኦፍ ኮርስ አሟልቷል ነው። ክርስቶስ ኢየሱስ የአምላክነት አምላክ ጠርብትል አሟልቷል። ቆይ ጠርብትል ቆይ አዳምጠኝ ልጠይቅ እንጂ ልትወያይ እኮ አይደለም የመጣኸው። ስለዚህ አዳምጥ። አንደኛ ነገር ምንድነው መፍጠር ብትል ክርስቶስ ፈጥሯል። በኢሳም እኮ በነገራችን ላይ ክርስቶስ ነው ግን ቆይ የት ነው ፈጠረበት? ማስረጃ የፈጠረበትን ቦታ ማስረጃ ሳይ ላሳይ። እሺ አትንቀሽቀሽ። እሺ ተረጋጋ። አትሳደብ፣ ችግር አብሽር። አትሳደብ፣ ችግር የለም። አትቸኩል ነው። ስለዚህ ተረጋጋ። የት ነው እንዴ? አብሽር፣ ጣጣ የለም። እሺ ማስረጃ የፈጠረበት ማስረጃ አሁን ማስረጃ ልስጥ። እሺ አምስትና ሚዩት አድርግ። ተረጋጋ እስቲ ተረጋጉ ብሏል። ይፈይ ተረጋጉ። የፈይ እንትን ላይ ገብታችሁ እዩት። ተረጋጉ። ይሄ ለምንድን ነው ግን እንትን ማይለው? ይሄ አፕሊኬሽን በጣም ያናድደኛል። እሺ ምን ላይ ላውጣልህ መሰለህ? ክርስቶስ ኢየሱስ ምን ፈጥሯል የሚለውን ነገር ላውጣልክ። ከቁጥር 1 ላይ 15 ላውጣልክና ላንብብ። ፊልጵስዩስ ነው እንዲያጣት ቆላሲስ 1:15 አውጭለት እዛ ያው በቃል ሁሉም ተፈጠሩ ስለሚል ቃንዲ ዓለሞች ኦኬ እሺ ስለ ክርስቶስ ነው ያወራሽ። እዚህ ጋር ከላይ ጀምረህ ማለት ትችላለህ። ሶ ምንድነው የሚለው? ከዚህ ከ14 ጀምረና ላንብብ። ቆይ መጽሐፉ ምንድነው? ምን መጽሐፉን ንገሪኝ መጀመሪያ። ይሄው ቆላስይስ ምዕራፍ 1 ከቁጥር ቆላስይስ ምዕራፍ 1 ከቁጥር 15 ላይ ወይ 12 ብሉይ ኪዳን ነው ወይስ አዲስ ኪዳን ነው? አዲስ ኪዳን ቆላስይስ አዲስ ኪዳን። አሁን ሚት አዲስ ላንተ በልክ ምንድነው የሚለው? ጌታ ኢየሱስ አዳምጥ ቀደምሽ። ጌታ ኢየሱስ እዚህ ጋር ምን ፈጠረ የሚለውን ነገር ይኸውልህ፣ የአምላክነት መስፈርት ታይበታለህ። ተረጋጋ፣ ሚት አድርግ። ምንድነው የሚለው? እርሱ ከጨለማ ስልጣን አዳነን፣ በቤዛነቱንም እርሱን የኃጢአታችን ስርየት ወደ አገኘንበት ወደ ፍቅር ልጁ መንግስት አፈለሰን ብሎ ይናገራልና እርሱ የማይታይ አምላክ ምሳሌ ነው እና
አንዴ ቆይ ሳታሳልፍ እናት ይቅርታ ከይቅርታ ጋር አንዴ ሳታሳልፍ በነገራችን ላይ አስወርድሃለሁ። ስልጣን እንዳለኝ ወቅ ለአንብብበት የእግዚአብሔር ቃል ሳነብ እንትናት አታቋርጠኝ። እሺ እኮ ሳይገባኝ እንድታነብኝ እኮ ተጠይቃለህ። ለአንብብና ይሄ ነው ማነበው እንደማይገባ ተጨርስና ትጠይቃለህ። አትንቀልቀል። ያ እኔ ራሴ አስወርድሃለሁ ማለት እንትን ማትል ከሆነ ማለት ነው። አብራራለህና ከዛ ያልገባህን ደግሞ ደግመህ ትጠይቃለሽ። አብዱል ፈታህ እሺ፣ ቀጥይ። ችግር የለውም አብሽር። በቃ ሚት አድርግ። እሺ፣ ራስን ተቆጣጠረው። አይ ነው የእግዚአብሔር ቃል ሲነበብ ይጨንቃል። እሺ፣ በጌታ በኢየሱስ እሺ፣ ስለ ክርስቶስ ነው እያወራ ያለው። ሰው ምንድነው የሚለው? እርሱ የማይታይ አምላክ ምሳሌ ነውና የሚታየውንና የማይታየውን ኦኬ፣ በአይናችን የማናያቸው አለ፣ የምናያቸው ነገሩም አሉ። ዙፋናትን ቢሆን ወይንም ጌትነትና ወይንም አለቅነት ወይንም ስልጣናትን በሰማይና በምድር ያለ ሁሉ ልብ በል፣ በሰማይና በምድር ያለ ሁሉ በእርሱ ተፈጥሯል። ኦኬ፣ በእሱ ተፈጥሯል። ከፍጥረት ሁሉ በፊት በኩር ነው ይልና ሁሉ ለእርሱም ተፈጥሯልና በእርሱም ነው የተፈጠረው፣ ለእርሱም ነው የተፈጠረው። የሰው ልጅ እግዚአብሔርን ለማመስገን የተፈጠረው እግዚአብሔርም ነው የሰራው ማለት የፈጠረው ሰው። እዚህ ጋር ምንድነው እያለ ያለው? በእርሱ ተፈጠረ። ኦኬ፣ ተፈጠረ ብሎ ይናገራል። ምን ሲባል ይሄው ዘረዘረ። በሰማይ ያለው ሁሉ ማለት ነው። በሰማይና በምድር ያለ ሁሉ ነው የሚለው። በሰማይ መላእክቶች ብትል ምን ብትል ሰማይ ምድር ሁሉ ነገር የተፈጠረው በክርስቶስ ኢየሱስ ነው። ምድር ላይም እንደዛው በክርስቶስ ያልተፈጠረ ነገር የለም። ሁሉ ነገር የሆነው በእርሱ ነው። ስለዚህ እዚህ ጋር እንደለም በምድርም ያለ ሁሉ በእርሱ ተፈጥሯልና በሰማይም በምድርም ማለት ነው። የሚታየውም የማይታየውም ሁሉ ነገር የተፈጠረው በክርስቶስ ኢየሱስ ነው። እርሱም ከሁሉ በፊት ነው፣ ሁሉ በእርሱ ተጋጥሟልና ብሎ ተናግሯል። ጥያቄ አለህ እዚህ ላይ? ጨርሻለሁ። ልናገር ፈቅዳችኛል? እዚህ ላይ ጥያቄ አለ? ጥያቄ ለመጠየቅ ነው የገባኸው፣ ለመወያየት አይደለም። ስለዚህ ጥያቄ አለ እዚህ ላይ? እሺ አሁን እኔ የጠየቅኩት ጥያቄ ኢየሱስ ይሄን ነገር እኔ ፈጥር ያለበትን ማስረጃ ነው የጠየቅኩሽ። አሁን እያመጣሽ ያለሽው በእርሱ ቆይ እኔ እየተረዳሁሽ እኮ ነው። እባክሽ ተረጅኝ። እኔ ፈጥር ያለው ተው ቆይ አንዴ። ይሄንን ግን ክርስቶስ ኢየሱስ ፈጣሪ እንደሆነ አይናገርም? ይናገራል። በፍጹም አይናገርም። ይሄ ክህደት ነው። ይሄ ለማለት ተናገረ። እንረዳዳ። በጣም እንረዳዳለን። ችግር የለውም። በጣም አይምሯችን ክፍት ስለሆነ እንረዳዳለን። እንስማማ። አሁን ልጠይቅሽ። አሁን በእንትን ባላሽ ይሄ ለማለት ተናገረው። እሺ ቆይ ምን ኢየሱስ እኮ አይደለም የተናገረው፣ ሌላ ሰው ነጠና። ኢየሱስ አይደለም የተናገረው። ይሄ የተነገረው ለማን ነው? ለክርስቶስ አይደለም? እሱ አይደለም የተናገረው። እሱ ተናግሯል አልተናገረም አላልኩም። እኔ ይሄ የተነገረው ለክርስቶስ ነው አይደለም? ስለ ክርስቶስ አንቺም እኮ እያወራሽ ነው። ስለ ክርስቶስ ነው እያወራሽ ያለሽ። ማወቅ አለብሽ ነው ወይስ አይደለም ነው? አሁን ልትከራከር ነው እንጂ ወጣው ልጠይቅ አይደለም። ብራዘር አዳምጥ። ልትከራከር ነው። መንፈስ ያስታውቃል። አሁን እንደዛ እንደ ክርስቶስ ከሆንክ እኛም እዛ ውስጥ ስላለን ችግር የለውም። እሺ ይሄ የተነገረው ሁሉ ነገር የሆነው በእርሱ ነው የተባለው። ቆይ አዳምጥ። የተፈጠረው ሰማይና ምድር ኦኬ፣ በሰማይና በምድር ያለ ሁሉ በእርሱ ተፈጠረ የተባለው ለክርስቶስ ነው አይደለም? እሺ እኔ አልኩሽ እኮ ለክርስቶስ እኮ አንቺም እኮ የክርስቶስ ፈጣሪ ነው አይደለም? አሁን ያለው ኢየሱስ ራሱ እኮ ፈጣሪ ነው ያለው። እኔ ፈጠርኩ አይደለም ያለው የተባለው። እሱ አሳይሃለሁ። ይሄ ግን ለክርስቶስ ጥያቄ አለኝ። ለክርስቶስ ጥያቄ አለኝ። መጀመሪያ ለክርስቶስ ነው ወይስ አይደለም አልኩሽ እኮ። አንቺም እኮ ኢየሱስ ፈጣሪ ነው እያልሽ ነው ያለሽው። ኢየሱስ ራሱ እኮ እኔ ፈጣሪ ነኝ የኢየሱስ ንግግር አይደለም እያልኩሽ እኮ ነው። ይሄንን ለክርስቶስ ነው ወይስ አይደለም የተነገረው? ወይችልኝ ኢየሱስ ክርስቶስ መልሽሻለሁ እኮ ገብቶሻል። መቼም አትመልስም። ለምን ነው ታውቃለህ? የቱ ጋር ነው እኔ ያመጣሁት መንገድ ላይ አውቃለሁ። ለምን እንደው ክርስቶስ ኢየሱስ የፈጠረው ነገር አለ ወይ ስትለኝ፣ አዎ ይሄው ስለ ክርስቶስ ለደና ነው የሚያወራው። እዚህ ጋር ክርስቶስ ኢየሱስ ምን እንደፈጠረ አሳይቻለሁ። ምንድነው የፈጠረው ሲል የሚታየው የማይታየውን ነገር ነው። ለዛ ላይ ደግሞ የማይታየው አምላክ ምሳሌው ነው። ምሳሌው ደግሞ ባህሪው ነው ምሳሌው ማለት ነው። ማንንም ፍጡር አምላክን ሊመስለው የሚችል የለም። ክርስቶስ ግን ፍጡር ስላልሆነ
ምንድነው የማይታይ አምላክ ምሳሌ ተብሎ ተነግሮለት ባህሪው ስለሆነ ማለት ነው። በባህሪው አብን የሚመስል ስለሆነ ማለት ነው። ሶ እዚህ ጋር እንሰማማ ቆይ አንዴ ስሚኛ አዳምጥ ብራዘር ጠየቁ። ይሄ ስለማን ነው? ስለማን ነው? እዚህ ጋር ፈጠረ የተባለ ነው። ኦኬ ክርስቶስ የፈጠረበት ቦታ አሳይን ስትለኝ ይኸው እዚች ጋር ሁሉ ነገር በእርሱ እንደሆነ ሰማይና ምድር የሚታይ የማይታየው ነገር ሁሉ ነገር በሰማይ ያለ በምድር ያለ ሁሉ በክርስቶስ እንደተፈጠረ አሳየውክ። ይሄን ሳሳይህ ደግሞ አይ ክርስቶስን የፈጠረ ያለህለበትን አሳይን ትላለህ። መጀመሪያ ይሄን መን በክርስቶስ ኢየሱስ እንደተፈጠረ ይሄ መጽሐፍ የጻፈው ማን ነው? ኢየሱስ ነው ጻፈው። ይሄንን ይሄው ጳውሎስ ነው። ጳውሎስ በመንፈስ ቅዱስ ተነጥቶ ይሄን ጽፎታል። ልክ መሐመድ ጻፈው እንደምትለው ሰለላሁ ዐለይሂ ወሰለም የጂኒ ምዕራፍ እንዳለው ሁሉ የጂኒ ምዕራፍ አይደለ እዛ ያለው ቁርአን ላይ እኛ ደግሞ ቆላሲያስ የሚባላለን ለቆላሲያስ ሰዎች የጻፈው ነው ብራና ለም ቅዱስ ጳውሎስ ሰው ነው ጻፈው ማለት ነው እኮ። ቆይ እሺ እንስማ። አሁን የመጽሐፍ ጻፈው ሰው ነው ማለት ነው። አሁን ይሄን ካመኑ ታዲያ ጂኒዎች እንዲጽፉልን ሰው ነው ጻፈው ማለት ነው። አሁን እዛ ቁርአን ውስጥ ስለ ቁርአን ከጀመርን ያው የቁርአኑ እሱ ሌላ ርዕስ ነው። አሁን ይሄ መጽሐፍ ጳውሎስ ነው ጻፈው ማለት ነው። ጳውሎስ ነው ጻፈው። አሁን ጳውሎስ ነው የጻፈው። ማን ወደዛም ወደዚህ ማትሄዱና እዚህ ላይ ቆሙ። ጨርሱኛ ወደ መጀመሪያ ጨርሱ። ችግር የለም። እኔ የፈለጋችሁትን ጥያቄ ልጠይቁ ትችላላችሁ እኮ። እሱንም እኮ እያልኩ ይሄ ሰው ነው ጻፈው። ሰው ከጻፈው ደግሞ ሰው ከጻፈው አንዴ ስሙኝ እያልኩ እኮ ነው። አይሰማም? ሰው ለማለት እኮ እሺ። ይህ ክፍል ለማን ነው የተነገረው ብላ ጠይቃለች። መልስ። በጣም ያናደኝ ሰው እኔ እያወራሁ ጣልቃ የሚገባ ሰው ወንድም አልሰማው። ምንድን ነው ያልከው ጥያቄ? ይሄ ክፍል ለማን ነው የተጻፈው? ክፍሉ የተጻፈው ስለ ኢየሱስ ነው የተጻፈው። የጻፈው ደግሞ ሰው ነው። ኢየሱስ ምን ያደርጋል ተብሎ ተጽፏል? ኢየሱስ እኮ አንተም እኮ መጻፍ ትችላለህ እያልኩ ነው። ገባ አንተም። ስለዚህ እኔ ምሳሌ ኢየሱስ እንደዚህ ነው ብዬ እኮ መጻፍ እችላለሁ፣ ስለ ኢየሱስ ያለኝ አመለካከት ማለት ነው። አሁን ጳውሎስ ጻፈው ኢየሱስ ለኢየሱስ ያለውን አመለካከት ነው ጻፈው። አብዱል ፈታ ስማኝ፣ እኔ የምጠይቅህን ኢየሱስ ምን ያደርጋል ተብሎ ተጽፏል እዚህ ክፍል ላይ? ቆይ እናንተ ቆይ ስለ የተጻፈውን ነገር ብቻ ነው ማንበብ የምትችሉት ወይ ተረታችሁ ነው ማውራት የምትችሉት? እኔ ያልኩኝ ያሉት ምንድነው ስለ ኢየሱስ የሚታየውና የማይታየውን ፈጥሯል እያለ ላለመቀበል ይንታል መፍጨርጨር ባይዘወይ። ኦኬ እንደዛ ከሆነ ይቅርታና ኤግዛክት ወርድ ፋላሲ ከዚህ በኋላ መጥተው የሚጠይቁ ካሉ ማለት ነው አንድ ቦታ ቁርአን ላይ አንድ ቦታ አላህ ለመሐመድ እኔ አምላክህ ነኝ ያለበት አንዲት ቦታ ያምጡ። ያን ያመጣ ሰው የፈለገውን ኤግዛክት ወርድ ፋላሲ ይጠይቅ። ካለበለዚያ ግን እንዲየመጡ ልባችን ማውለቅ በጣም የሚያስጠሉት። ያ ሲጀመር ቁርአን እኮ የተጻፈው እኮ በሰዎች ነው። መቼም ይሄ አላህ ጻፈው አይሉን እንግዲህ፣ ግን በሰዎች የተጻፈ ነው። ለዛው ደግሞ የጂኒ ምዕራፍ ምናምን እየተባለ የጎንዳን ምዕራፍ እየተባለ ነው እንግዲህ። ይሄ ሰው ነው የጻፈው። መቼም አምላክ መስሎህ እዚህ ጋር ጽፍልክ አይደል እንዴ? ሰው ነው የጻፈው። ስለዚህ እነሱም በመንፈስ ቅዱስ ተመርተው ይሄንን ተናገሩ። ሲናገሩ ግን ከሀሳቤ ልጠቅልና ተቀጥላላችሁ። ሲናገሩ ግን ሐዋርያቶቹ በጌታ እግር ስር ቁጭ ብለው የተማሩ ሰዎች ናቸው። እንግዲህ ጳውሎስም እንደዛው ከጌታ የጠራው ጌታ የሾመው ነው። ጳውሎስ ምን ብሎ በቆላስይስ መልእክቱ ያስቀመጠልን ሲባል እርሱ የማይታይ አምላክ ምሳሌ ነው። በባህሪው እሱን ነው የሚመስለው፣ የማይታይ አምላክ ምሳሌ ማለት ነው። እና ማንም እንደዚህ ተብሎ አልተነገረለትም። እና የሚታየው የማይታየውን ዙፋናትም ቢሆን ጌትነት ወይንም አለቅነት ወይንም ስልጣናት በሰማይና በምድር ያለው በእርሱ ተፈጥሯልና ነው የሚለው። ሁሉ ነገር በእርሱ ነው የተፈጠረው። ከፍጥረት ሁሉ በኩር ነው። ሁሉ በእርሱና ለእርሱ ተፈጥረዋል ብሎ አስቀምጦታል። በእርሱ ነው የተፈጠረው፣ ለእርሱም ነው ደግሞ የተፈጠር ነው ማለት ነው። ስለዚህ ይሄ ግልጽ እያደረገ ላለመቀበል ይሄ ለየቱ ጋር ነው ክርስቶስ ተናግሮት ነው ይላል። ክርስቶስ በሐዋርያቶቹ በኩል ተናግሮት ነው። ክርስቶስ በሐዋርያቶቹ በኩል ተናገረ። ጳውሎስ እኮ ሲናገር ምንድነው? ከጌታ ሰምቼ ነው የምናገረው ብሏል። ስለዚህ ጳውሎስ ከጌታ ሰምቶ ነው ይሄን የተናገረው። ጳውሎስ ከራሱ አይናገርም።
ስለዚህ የሰው ነው የጻፈው። ታዲያ በማን አውሬ ሊጽፍልን ፈለጋችሁ? እኮ በጣም የሚገርም። ቀጥሉ። በዛው ቁርአኑን የጻፈው ምንድነው? መጽሐፍ ቅዱስ ነው የጻፈው። እሺ አንዴ ሙዘሊማ አንዴ ጠብቀን። መጽሐፉን የጻፈው ሰው ነው እንዴ? ቁርአኑን ያውም ደግሞ ወደ ክርስትና ተመልሷል። ቁርአንን የጻፈው ሰውዬ በተለይ ሱረቱል አሊ ኢምራን እና በቀራን የጻፈው ሰውዬ አየው ምናምንና አልጠማው እስኪ ወደ ክርስትና መጥቷል ተመልሶ። ክርስትና ምንድነው? እስልምናን ጥሎት ወጥቷል። የጻፈው መጽሐፉን የጻፈው ሰውዬ ራሱ ማለት ነው። ቁርአንን የጻፈው ሰውዬ ቁርአንን የጻፈላችሁ ክርስቲያን ሆነዋል። ጅብሪል ነው ብሎ የነገራችሁ ወይም ናሙስ ነው ብሎ የነገራችሁ ክርስቲያን እንደነበር ሐዲሳት ይናገራሉ። ያለ ክርስቲያኖች ባይዘው መቆም አትችሉም። እናንተ ራሱ ማን ሊጽፍላችሁ መሀይሞች ነን ብሎ መሐመድ ስለተናገረ ማለት ነው። እሺ ሙዘሊም እንኳን ደህና መጣ። ሙዝላም ሄሎ፣ ሰላም ነው? እግዚአብሔር ይመስገን። እንኳን ደህና መጣ ወንድማችን። አይደለ እኔ ራሱ አብዱል ፈታህ ነበር አንድ ጥያቄ መጠየቅ የፈለኩት በአጋጣሚ ስለወረደ እንትን ነው። ምን መሰላችሁ፣ አሁን ሁሉ ጊዜ መሸሻ መደበቂያ ይፈልጋሉ። አሁን ጽሁፉ ቁልሰስ ላይ ያለው ነገር በሙሉ ግልጽ ነው። በቃ ምን እንደተጻፈና ለማን እንደተጻፈ ግልጽ ነው፣ ያስታውቃል። ግን ሁሉ ጊዜ ምን አለ መሰላችሁ፣ ከዚህ ነገር ለመሸሽ ሲባል አም ክርስቲያን ነው እንደዛ ከሆነ እሺ ሌላ ሰው እናስገባ። እና እንትን ምንድነው ግልጽ ነው። ግን አሁን ያንን ነገር አለመቀበል ምንድነው የሚያደርጉት? ሁሉ ጊዜ በቁርአን ላይ ሲመጣ አረብኛ ካልሆነ ይላሉ። አረብኛ ደግሞ ተናጋሪዎች መተን ደግሞ በአረብኛ ያለውን ነገር ደግሞ ዲክለር ሲደረግ አማርኛ አምጣ ምናምን ብለው በማደናገር መውጣት ይፈልጋሉ። አሁን ይህን ነገር ሐዋርያ ጳውሎስ ነው የጻፈው። ነገር ግን ምንድነው እዛ ጋር ያሉትን ቁርአን ላይ ያላችሁ ስራዎቹን ከሱረተል ፋቲሃ እስከ ሱረተል ናስ ድረስ ብታይ ብዙ አለ። ሱረተል ናስ አለ፣ በቀራ አለ፣ ራሱ ሱረተል ነህል፣ ሱረተል አንክቡት ምናምን አለ። እነዛው በቀራ ነው ላምነች የጻፈችው ወይም ሱረተል አንክቡትን ሸረሪት ነች የጻፈችው። ሱረተል ሐዲድ ብታይ ሱረተል ሸምስ አሁን ፀሐይ ነች የጻፈችው። ሱረተል ቀመርን ጨረቃ ነች የጻፈችው። ስለዚህ አሁን እኛ እንደዚህ አይነት ነገር አምጥተን እነሱን ጨረቃ ነች የጻፈችው የሚለውን ነገር እነሱን ቻሌንጅ ማድረግ እያደረግን ስላልተጠቀምንባቸው ሁሉ ጊዜ ጳውሎስ ነው የጻፈው ከሌ ነው የጻፈው ብሎ ማምለጫ ይፈልጋሉ። ስለዚህ እንደውም በመጽሐፍ ታሪክ የእነሱ ላይ ያሉት ቁርአን እንትኖች አያዎቹ ብዙዎቹ በእንስሳትና በግዑዝ ነገር የተወከሉ ስለሆኑ እነዛ እንዴት ሊጽፉት ይችላሉ ብለን እኛም ቻሌንጅ ማድረግ እንችላለን ማለት ነው። ይህን ለማሳሰብ ያህል ነው። አመሰግናለሁ። ጥሩ ፖይንት ነው ያነሳው። ይሁን መልካም ነው ወንድማችን፣ እግዚአብሔር ያክብርልን። ወይ ይሰማል? ማን ነው በደንብ ታብ የሚለው? ምኑታ ምን በደንብ ታብ በደንብ ምናምን ቅዱሳን ያልኩት። እንዴት ናችሁ? እግዚአብሔር ይመስገን። እንኳን ደህና መጣሽ። አለ እግዚአብሔር ይመስገን። ቀጥሉሽ። እሺ ኖ ፑዝ አትሁኑ። እየገባችሁ ባይዘይ እዚህ ፑዝ ከሆናችሁ ገብታችሁ ትወርዳላችሁ። ታች ናችሁ። እኔ ግን አስፋኝ እስቲ እኔ ምን ያህል እንደተበደልኩ ላሳያ። እንዲ አስፋኝ ቂርቆስ ኤፌሶን ብቻ እንዳትወጣ፣ ኤፌሶን እንዳትወጣ። አልሰፋሁም ደህና ደሩ እንዳትወጪ፣ እኔ እንዳትወጪ። እንሽትያ አሁን የኔን ቦታ ለመቀማት አይ ሙስሊሞች ቆይ ደግሞ ተረከዝ አይደለም የዚህን የሁለት ጣቴን የነዚህ የሁለት ጣቴን አንድ ነው የሷ ጣት የቂርቆስ የሁለት ጣቴ የሷ አንዱ ጣት ነው። ቅድም እያየሁት ጣት ነው ስግር ነው። ቆይ አይደለም የዚህ የሁለት ጣት ያህል ለምሳሌ ይሄ ሁለት ጣት የሷ አንዱ ጣት ነው። ቅድም አንቺ እንደዚህ ወፍራም ነሽ
ያው አይ ኮምፔር እናደርጋለን። ቆይ ኧረ በጌታ ኧረ ትምህርቱ ላይ እናተኩር። ተው ተረከዝ አይደለም ያዩት፣ ችግር የለም ጣት ነው። ብዙ የቀና ሰው እኮ ብዙ ይላሉ እኮ ከጣት ከፍ ብለው ወደ ክንድ ከሄዱ ችግር ያመጣል። ስለዚህ እዛው ጣቱ ላይ ብቻ አሁን ባትስም ብላ ጢሳት ከሳት ላይ የቀረም አንድ ወንድም ነበረኝ ረጅም ታይም እንዴ ቅንፍ ምንድን ነው ይበልጣል ነው እንጂ ይህ ይበልጣል ምልክቷን አየዋት። እሺ ለማንኛውም እንመለስ ወደ ሀሳባችን። ነገ ፖስታት አለው በነገራችን ላይ ንግግሩ ነው ማለት ነው። እስከ ታብ እና ኮፒ ሊንክ አደረጉልኝ ማለት ሪፖስት ማለት ነው፣ ሙስሊሞች ጋር እንዲደርስ ማለት ነው። በእጅ አሻራ እንዲስቱ ትምህርት አውሩ። ስለ ታብ ሳይሆን ስለ ትምህርት አውሩ። እሺ ወንድም ጃፋር እንዲሁም ትምህርት ላይ እናውራ እስቲ። አላህ ጣት አለው የለውም? ባይዘው የአላህ ጣት ነው የኤፌሶን ጣት ነው ወይስ ደግሞ የማማዬ ጣት ነው? ትልቅ ንገረን እስቲ። ትምህርት ላይ እናውራ። ያክል አላህ ጣት አለው የለውም? አላህ ከእሱ ጋር ከማውራታችሁ በፊት የሆነ ቪዲዮ ላሳያችሁ እና ሜቢ ወደ ቴሌግራም ከላኩት ላሳያችሁ። ቀልድ እየቀለደች ነው። ቀልድ አይደለም፣ አዳምጥ። እጅሽን አሳየውና ማለት ነው የአላህ ባት ነው የሚያክለው ነው የሚልሽ። ቆይ አይደለም፣ አንዴ ስርዓት በስነ ስርዓት ላውራው። የምር አንድ ልጅ እንትን ብሎ ማለት ነው። አንድ ልጅ ጠየቃቸው ሙስሊሞችን። ምን ብሎ ጠይቃቸው? አላህ እግር አለው ትላላችሁ እና የአላህ እግር ቀኝ ነው ግራ ነው ያለው ወይስ ሁለቱም? ይሄ ነው መሰል ይሄ ነው ይሄ አይመስለኝም። እስቲ ቆይ ሊዮና አውቀሻል ልጁን ሳይሆን እንደገና አንዱ ሰለፊ ደግሞ የኔን ኮሜንት ያዘና ኑ መልሱላት ብሎ ለዋሃቢዮች ቪዲዮ ሰራ ማለት ነው። ረመዳን ላይ አልኩላችሁ የዚችን እንትን ይዤ ምን ብሎ ተናገረ መሰለሽ? እኔ ኮሜንት ላይ ምን ብዬ ጽፌ ያለው በየኑ ተልቢስ ፔጅ ቮሊዩም 7 ፔጅ 290 ላይ ራሱ መሐመድ በአረንጓዴ ስፍራ የአላህን ወጣት ጸጉራም ሆኖ ጺም የሌለው ሆኖ አየሁት ብሎ ተናግሮ ሄደ። ያን ሐዲስ ያንን ኪታብ አስቀመጥኩኝና እንዴ በዚህም ኪታብ ላይ እኮ መሐመድ አላህን ወጣት ጸጉራም ሆኖ አየሁት ብሏል መሐመድ ብዬ ጽፌ ኮምቻለሁና ሰለፊው ምን ብሎ አደረገ? የኔን ኮሜንት ታግ አደረገና ኑ መልሱላት ሱብሃንአላህ እንደዚህ ጽፋችኋል አላህ እጅ አለው እግር አለው ምናምን ብለው አያምኑም እነሱ። እነዚህ ዋሃቢዮች ናቸው ይሄን የሚያምኑትና የኔን ኮሜንት ይዞ አላያያዘም ሰውየው። ኑ መልሱላት ብሎ ፖስተሽዋል ኤፌሶን ላይክ አድርጌው ነበር። ቆይ ላይክ ያደረኩት ቦታ ላይ እየገብቼ ይዩት ነው። እሺ ፈልግ በዚህ ወደ ቴሌግራም የላኩት መሰለኝ። ቆይ አንዴ ፎሎ አድርጌዋለሁ። ልጁ ራሱ ጅራት ያመልካሉ ያለው ኡስታዝ እኮ ነው። አወቅሽው እንዴ? ዋሃቢዮች ጅራት ያመልካሉ። እኛ እንትን አንላቸው ማንቀበራቸው ሙስሊም አይደለም። አታወሩኝም ምንድነው? እሺ እናውራ። ቪዲዮ አዘጋጁ እስከደረስና እናውራው። እንኳን ደህና መጣህ ሙስሊም። እሺ የሆነ ጥያቄዎች ነበሩኝና ለዛ ነው መጣሁት። እሺ የክርስቶስ አምላክነት ጋር ከሆነ ጥያቄን ማቅረብ ትችላለህ። አዎ እሱ ላይ አምላክ መሆኑን እንዴት ነው ማረጋገጥ የሚቻለው? ሆኖ እስቲ ያስተምሩ። እንዴት እናረጋግጣለን? አይ ኢየሱስ አምላክ መሆኑን እንዴት ማረጋገጥ ይችላል? ድምፅህ ሩቅ ነው። ጮክ በል አውራ እስቲ። አምላክ መሆኑን እንዴት ላረጋግጥ እችላለሁ? እኮ አሁን እኔ ላረጋግጥልህና እንዴት ላረጋግጥልህ? ምን ላሳይህ አምላክ መሆኑን እንድታመን? ቢያንስ እሱ ስለ ራሱ የተናገረው ኦኬ ራሱ አምላክ ነኝ ብሎ የተናገረበትን ነው። እሺ ባሳይህስ? አሳየኝ። አያለሁ ባሳይህ ታምናለህ?
እኔ አምላክ ነኝ ያለበት ቦታ ካሳየኝ አሳየኝ። እሺ አሳየኝ። አይ ባሳየህ ታምናለህ ነው ያልኩህ፣ ያለ አላልኩም። መጀመሪያ አሳየኛ፣ ከዛ እሱን አለው። ጥያቄን ወንድሜ ስመው ማረጋገጫ አምላክ ነኝ ያለበትን አምጣልኝ አልክና ባመጣልህ ታምናለህ? እሱ ራሱ የተናገረበትን አምላክ ነኝ ብሎ የተናገረበትን አምላክነቱን ታምናለህ? ትቀበላለህ? መጀመሪያ አታሳየኝ እንዴ? ብትሉ አንተ እንትን የምትለው መለስልኝ። ማትቀበል ከሆነማ ምን ላደርግ አመጣለሁ? አሁን ማትቀበል ከሆነ የለም ስላሌለ ነው። ለዚህ ነው እንትን የምትለው። እሺ የለም ብለን ያዘውና ካለ ግን ትቀበላለህ? አምላክ ነው ብለህ ትቀበላለህ? ካለ አሳየኝ እኮ ነው ያልኩት። አሳየኝ አሳየኝ። ጮክ ብለህ አውራ ወንድማችን፣ አይሰማም። አሳየኝ አሳየኝ አሳየኝ። አይሰማም እኮ ማሳየቴ፣ በማሳየቴ ምክንያት ለውጥ አለው ማለት አንተ አክሴፕት ታደርገዋለህ፣ ትቀበለዋለህ? ቢያንስ እማራለሁ፣ አነብበታለሁ። በአንዴ እንዲቀበሉ ነው የሚፈልገው። እሺ የራይን አውጭለት። እሺ ግን ምንድነው አምላክ ያለበትን ባወጣልህ ማትቀበለው ከሆነ ይኸውልህ ምንድነው የጠየቅኩህ መሰለህ? እንዳረጋግጥልህ ምን ልበልህ፣ ምን ላሳይህ ብዬ ነው የጠየቅኩህና እሱ ራሱ የተናገረበትን አምጣልኝ አልከኝ። ያን ባመጣልህ እኔ አምላክ ማለት ነው ያለበት። ስለዚህ አምላክ ነኝ ቢል ሰማዋን ታመልከዋለህ ማለት ነው። እሺ አንብበው። እሺ ቀይ የሆነውን አንብበው። ስንት ላይ ነው? ምን ላይ ነው? አንብበውና እነግርሃለሁ ምን ላይ እንደሆነ። ጮክ ላንብብ። አይሰማም። ጮክ ላንብብ። እሱነቱን አይገልጽም እኮ ያለውና የሚመጣው ያለውን እና የነበረው ነው የሚመጣውን ሁሉም የሚገዛ ጌታ አምላክ አልፈን ኦሜጋ እኔ ነኝ አለ። እሺ እሱ ነው ያለው። ጌታ አምላክ አልፋና ኦሜጋ እኔ ነኝ ያለው ማን ነው? ጌታ አምላክ እኔ ነኝ ብሎ የተናገረው ማን ነው? እስቲ ወደ እንትን አስፍሩት እስኪ እንትኑ ሰባትን አሳዩ። ጥቅሱን 7 አሳዩ። እሱነቱን አይገልጹም ብለዋልና እስቲ ሱረቱል ሐዲድ ቁጥር 3 ላይ ያለውን ያብራራልን። እንደዚህ አይነት ሀሳብ አለና እስቲ ምን ማለት ነው? ያንን ያብራራልን በመጀመሪያ እንዲረዳ ማለት ነው። በጣም ይቅርታ። አይ እንትኑን ጥቅሱን አሳየኝ። እሺ እኔ ከፍታለሁ። መጽሐፍ ቅዱስ ይያለው ሱራ 57 ቁጥር 3 እና አንድ ክፈችለት ውድ። ምን ራእይ 1:8 ነው ሱረቱል ሐዲድ። እሺ አልፋና ኦሜጋ ምንድነው? አምላክነትን አይገልጥም ብሏል እና እስቲ ይሄ እንትን ምን ማለት እንደሆነ ያብራራልን እስቲ። ቁጥር 3 ስንት ነበር ቁጥሩ? ምዕራፍ 57 ቁጥር 3 3ማ ይምራን ነው። ምዕራፍ 57 ቁጥር 3 አእምሮን ዝግት አድርጎ የመጣን ሰው እንዴት እናደርገዋለን? ጎበዝ በጣም ነው የሚያምር። እስቲ እርሱ አሁን ፊትም ያለው ኋላም ቀሪ ግልጽም ስውርም ነው አለ። አልአወል ወአልአኺር እያለ ነው እዚህ ጋር። አሁን ምን ማለት ነው ይሄ ቃሉ? ሙስሊም እና ታዲያ ምን አጠፋው እዚህ ጋር? ነገሩ ምን ማለት ነው? ምን ማለት ነው? እሱ ፊትም ያለው ኋላም ቀሪ ነው ሲል ምን እያለ ነው? ኦሜጋ የሚለው አልገባውም። ልንገርህ፣ እሱ ፊትም ያለ ኋላም ቀሪ ማለቱ እኔ በእኔ አረዳድ ማለት ነው። እኔ ያን ኡስታዝ አይደለሁና እኔ እንራል ልገልጽልሽ። እሱ ፊቱ እንትን ወደፊትም ያለው ያውቃል፣ ወደ ኋላም ያለው ያውቃል፣ ግልጹምና ስውሩም ይላል። እርሱም ነገር ሁሉ አዋቂ ነው ይላል። ስለዚህ ስለ እውቀቱ እኮ ነው እየገለጸ ያለው እዚህ ጋር። ምን አጠፋታል?
እርሱ ፊትም ያለ ኋላም ቀሪ በመጀመሪያም ያለ ነው በመጨረሻም ዓለምን የሚያሳልፈው እርሱ ነው እያለክ ያለው አልፋና ኦሜጋ ማለት ያለውና መጀመሪያውና መጨረሻው። ኦኬ መጀመሪያ ያለ ማን ነው እያለክ ነው? አላህ ነው አለ። ኋላም ቀሪ ደግሞ መጨረሻም ዓለምን አሳልፎ ኋላ የሚኖረው እሱ ነው አለክ አይደለ? አልፋና ኦሜጋ። ይሄንን አሁን ጌታ ኢየሱስ እኔ ነኝ እያለ ነው። ክርስቶስ ኢየሱስ ይሄው አልፋና ኦሜጋ መጀመሪያውና መጨረሻው እኔ ነኝ እያለ ነው አይደል? ያ አልፋና ኦሜጋ። እሺ ጥቅሱ ንገረኝና አንድ ቼክ ላድርግ። ራይስን ስንት ነው? አልፋና ኦሜጋ ሚለው አልገባውም። ቃሉ አልገባውም። አብራሩለት በቃ። ሜቢ አልፋና ኦሜጋ የሚለው ጋር አይደለንም እንጂ ጌታ አምላክ የሚለው ጋር ነው አሁን ያለ ነው። አምላክ ነኝ የሚለው ጋር ስለሆነ ጌታ አምላክ የሚለው ጋር ትኩረት እናደርጋለን። አልፋና ኦሜጋ የሚለውን ግን 22:13 እንክፈችለት። አልፋና ኦሜጋ ማለት ምን ማለት መሰለህ? የመጀመሪያም የመጨረሻውም ማለት ነው። አሁን ቁርአኑ ላይ እንደተጻፈው ማለት ነው። 22:13 መጀመሪያ 22:13 እዛው ላይ ያለው አገላለጽ እንዲህ ይላል፣ አልፋና ኦሜጋ። ይሄ ማለት ምን ማለት ነው? ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ ይላል። ለፍርድ የሚመጣው ደግሞ ይሄ እንደዚህ የሚለው ማን ነው? ለፍርድ የሚመጣው እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለች። የሐዋርያት ሥራ ምዕራፍ 1 ቁጥር 10-11 አካባቢ ወደ ሰማይ ና ተመለስ፣ ቡዝ አትሁን ለሪፖርት እንዲመች ነው። ተመለሰ ገዝት ላክ። የሐዋርያት ሥራ ወደ ሰማይ ሲወጣ እያችሁት ደግሞ ተመልሶ ይመጣል። የሚመጣው እነሆ በቶሎ እመጣለሁ ያለው ማን ነው? ክርስቶስ ነው። ወደ ሰማይ ያደረገው ማን ነው? ክርስቶስ ነው። ያ ክርስቶስ ምን አለ? አልፋና ኦሜጋ፣ ፊተኛውና ኋላኛው። አልፋና ኦሜጋ ምናልባት አማርኛ ቋንቋ ስለሆነ አይ ቲንክ ኦሜጋ ነው መሰለኝ ብሎ ሲያነበው ራሱና ፊተኛና ኋለኛ እንደማለት ነው። የመጀመሪያውም የመጨረሻውም ማለት ነው። ያንን ደግሞ ተርጉሞ አስቀምጦታል። ይሄንን ደግሞ ዘጸአት 3:14 ላይ እስቲ ክፈችልን። ዘጸአት 3:14 ላይ ያህዌ ለሙሴ ምን ብሎታል? ኤፌሶን ኢየሱስ ራሱ ያህዌ እኮ ያህዌ እንደሆነ እኮ እንትልን ነው። ያህዌ ራሱ አስቀድሞ ይሄን ክፈች። ቁጥር 14 ላይ እንዲህ ይላል። ከቁጥር 13 ጀምሮ ሙሴ ማን ልበላቸው ባለው ጊዜ እንዲህ ይላል። ሙሴም እግዚአብሔርን እነሆ ወደ ጎን በስትክክሉ ያዥ እነሆ እኔ ወደ እስራኤል ልጆች በመጣሁ ጊዜ ሙሴም እግዚአብሔርን እነሆ እኔ ወደ እስራኤል ልጆች በመጣሁ ጊዜ የአባቶቻቸው አምላክ ወደ እናንተ ላከኝ ባልኩ ጊዜ ወደ እስራኤል በመጣሁ ጊዜ አባቶቻቸው አምላክ ወደ እናንተ ላከኝ ባልኩ ጊዜ ስሙ ማን ነው ባሉን ጊዜ ምን እላቸዋለሁ አለው። ሙሴ እግዚአብሔርን ምን አለው? ወደ እነሱ ሄጄ አባቶቻቸው አምላክ ወደ እናንተ ላከኝ ብዬ ስላቸው ስሙ ማን ነው ብለው ከጠየቁኝ ምን እላቸዋለሁ አለው። ያህዌን ማለት ነው። እግዚአብሔር አምላክ ምን አለው? እግዚአብሔርም ሙሴን ያለና የሚኖር እኔ ነኝ አለው። እንግዲህ ለእስራኤል ልጆች ያለና የሚኖር ወደ እናንተ ላከኝ ትላለህ አለው። ያለና የሚኖር ማን ነኝ ብሏል? አልፋና ኦሜጋ ያህዌ እግዚአብሔር አምላክ የአብርሃም የይስሐቅ ያዕቆብ አምላክ ማለት ነው። ይህ የአብርሃም የይስሐቅ ያዕቆብ አምላክ ስለሆነ በስጋ የተገለጠው ጌታችን ኢየሱስ ይኸው ዮሐንስ ራእይ ምዕራፍ አሁን አጎቴ ያመጣላችሁ ዮሐንስ ራእይ ምዕራፍ 2 ቁጥር 12 ጀምሮ እነሆ በቶሎ እመጣለሁ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ አለ። ያ ያህዌ ስለሆነ ማለት ነው። ዮሐንስ ራእይ 2:8 ላይም ክፈችልን። ለብሮ ብዘጊው ግን ኤፌሱ ልሰይፋት አጎቴ እሺ እዚህ ጋር ማለት ነው። አሁን ልሰይፋት አጎቴ ክርስቶስ አምላክ መሆኑ እንዴት እንታውቆሽ? ቸኮለ ገባኩ በመሐሌው ሳትጨርሱ ድብድባችሁን ቸኮለ ገባኩ። አንዴ ጥቅሱን ላንብብልን አጠይቃለሁ። ቀጣይ ኤፌሶን አሁን በሰይፋት ይታይብኛል። እሺ ሶሪ
ቆይ እናንተ መጽሐፍ ቅዱስ አትይዙም እንዴ? እንይዛለን፣ ግን በዛ የሚያክል እጅሽ ስታነቢ ነው በቃ የሚገባን። እቺ እጅ ስልክ መያዝ አትችልም። የኔ እጅ ተመልከቱ፣ እጄን የምትንቀው ማለት ነው። አሁን ይሄን እጅ አግኝታው ነው ያለ እጅ መስጠት። አሁን ምን ነው ተረከዝ ይህንን በሳሂ ሙስሊም 1403 ላይ ባለው ሐዲስ መሰረት ሰዎች እሺ ሸፍኝ ክፋት አናግሪኝ ያው አጎቴ ከፍቷል። አሁን እንትን ልበል የታለ ምን ላይ ነው ያልሽው? ዮሐንስ ራእይ ምዕራፍ 2 ቁጥር 8 አስወጫት። አሁን ችግር የለውም 2:8 አስወጫት። እቺ አፕሊኬሽን አሪፍ ነች የምር ግን ማለት ነው። ቆይ ሼር አደርጋችኋለሁ። እሺ ከፋች አረጋሁን የራእይ ስንት ነው ያልሽው? 2:8 2 ሶሪ ስለ ኢየሱስ እንደሆነ ማስረጃው ምንድነው የሚል ኮሜንት ስላየው ነው። ስለ ኢየሱስ እንደሆነ እዛው 22ም ላይ ማሳያቸዋለሁ። የዳዊት ስርና ዘር ነው ብሎ ቁጥር 16 ላይ ይናገራል። እዛው ጋር ማለት ነው። ችግር እዛው ጋር ክርስቶስ 2:8 ያ ኦኬ እንዲህ ይላል። በሰርሜኔስም ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ ይልና ሞቶ የነበረው ማን ነው? ሞቶ የነበረው ክርስቶስ ኢየሱስ። ሞቶ የነበረው ሕያውም የሆነው ፊተኛውና መጨረሻው እንዲህ ይላል አለ። ሞቶ የነበረው ማን ነው? ጌታችን ኢየሱስ ነው። ሕያውስ የሆነው ክርስቶስ ኢየሱስ ነው። እዛው ዮሐንስ ራእይ ምዕራፍ 1 ቁጥር 17 ላይ ሞቼም ነበርኩ እነሆ እስከ ዘላለም ድረስ ሕያው ነኝ ብሎ ተናግሮ የለ። ኦኬ ያ አምላክ ስለሆነ ምን አለ? ሞቶ የነበረው ሕያውም የሆነው አልፋና ኦሜጋ ነው። ሕያውም የሆነው ፊተኛውና መጨረሻው አልፋ የሆነው ከኔ ነው። ከኔ ነው የሚያስተጋባ ከሷ ነው። ሞቶ የነበረው ሕያውም የሆነው ፊተኛውና መጨረሻው እንዲህ ይላል ብሎ ይናገራል። ሞቶ የነበረው ማን ነው? ጌታችን ኢየሱስ። ሕያው የሆነው ማን ነው? ክርስቶስ ኢየሱስ ማለት ነው። ስለ ክርስቶስ ኢየሱስ ነው። እዛው ራእይ ምዕራፍ 22 ቁጥር 16 ላይ የዳዊት ስርና ዘር ነው ብሎ ክርስቶስ ኢየሱስ ራሱ እንደሚናገር ግልጽ ያደርጋል ማለት ነው። ስለዚህ ፊተኛውና ኋለኛው መጀመሪያውና መጨረሻው ማለት አስቀድሞ የነበረ ፍጥረታት ከመፈጠሩ በፊት የነበረ መጨረሻውንም ዓለሙን የሚያሳልፈውም እሱ መሆኑን እየነገረን ነው። ይሄ ደግሞ ከአምላክ ውጭ ማንም ሊናገረው አይችልም። ማንም ማለት ነው። ከአላህ 99 ስሞች ውስጥ አልአወል አልአኺር የሚል ስም አለው። ይሄ ስም እንግዲህ ክርስቶስ ኢየሱስ አስቀድሞ ከ600 ዓመት በፊት ክርስቶስ ኢየሱስ የተናገረው ቃል ነው። አላህ በ7ኛው ሴንቸሪ መጥቶ አልአወሉ አልአኺር የኔ ስም ነው ቢል ተቀባይነት የለውም። ክርስቶስ አስቀድሞ እኔ ነኝ አልፋና ኦሜጋ ብሎናል። ኦኬ መሐመድ ሳይመጣም በፊት የጌታችን የኢየሱስ ስም የክርስቶስ ኢየሱስ እንትን ስለሆነ ማለት ነው። ያህዌ ስም ስለሆነ ኤርፎንን አስተካክሎ እንደማችሁ ይረብሻል ድምጽ። ምን እያረክ ነው ሙስሊም? ኤርፎንን እንቀለ እሺ ይሰማል? እሺ ኪያ ኤርፎን አስተካክል። እሺ ሙስሊም እንኳን ላመጣሽ ኪያ። እሺ እንኳን ደህና ቆያችሁን። ሰላም ይመስገን። ሙስሊም ነሽ ክርስቲያን? ሙስሊም። ኢየሱስ ክርስቶስ አምላክነት ላይ ጥያቄ አለሽ? አዎ አለኝ። እሺ አቅርቢ። አሁን ጥቅሱን ስታብራራልን ሞቼም ነበረ ወደፊትም አለው ፊትም የነበርኩት እኔ ነኝ አለ። ማን ነበር እሱን የገደለው? በገዛ ፍቃዱ ነው ነፍሱን አሳልፎ የሰጠው ለዓለም ቤዛ። ለማን ነበር የሰጠው? ለዓለሙ ለማን ነበር የሰጠው? ነፍሱን አሳልፎ ሰጠ። ለማን ነበር የሰጠው ማለት ከሰውኛ አንጻር ነው ወይስ ደግሞ ጌታ እንግዲህ ነፍሱን ላሳልፎ ሰጠ ማለት ለሞት ነው ወይ ሞቷል ነው? ስለኛ ሞት እሱ ሞቶልናል ነው። አሁን ሞቷል ስንል አንድ ሰው ሲሞት ፈጣሪ ነው አይደል የሚወስደው?
እሱ ማን ወሰደው ነው? ራሱ ፈጣሪ ከሆነ በተፈጣሪው ሞተ ነው ወይስ ምንድን ነው? በተፈጣሪው ሞተ ምን ማለት ነው? በተፈጣሪው ሞተ አሁን ሞተ እያልከኝ ነው አይደል? አዎ በስጋ ራሱ ፈጣሪ ነው እያልከኝ ነው። እሺ ጴጥሮስ እንዲህ ይላል፣ በስጋ ሞተ በመንፈስ ግን ሕያው ሆነ ይላል። ስለዚህ የሞተው በስጋ ነው። ለምሳሌ ሰዎች ይሞታሉ አይደለ? ያ ከሞት በኋላ ህይወት አለ አይደለ? መቼም ነፍሳቸው ትሄዳለች፣ ወደ ገነትም ሆነ ወደ ሲኦል ትሄዳለች። ሕያው ናት፣ ህልው ናት ነፍሳቸው። ጌታም ደግሞ ነፍሱ የሚጠፋ አይደለም፣ ነፍሱ ከስጋው ተለይታለች። መለኮታዊ ባህሪም ደግሞ የሚጠፋ አይደለም። ሞተ የተባለ ምን ማለት ነው? ነፍሱ ከስጋው ተለይታለች ነው። እሺ እንዴት ሊሞት ቻለ? ጌታ ከሆነ እሺ በመጽሐፍ የሚከፍት ማን ነበር? ጌታ ከሆነ እንዴት ይሞታል? እሺ ላሳይሽ ነው። ማማየት ትከፍቻለሽ? ምን አልከኝ? ምን መጽሐፍ ቅዱስ ኤፌሶን አለሽ? አንድ ጊዜ ትንሽ ታገሱልሽ። እሺ ለምን ሞተ መሰለሽ? ጌታችን ለምን እንደሞተ ላሳይሽ። እሺ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር ምዕራፍ 1 ቁጥር 15 ላይ እንዲህ የሚል ቃል አለ። ይኸው ታይሻል እህት? ምዕራፍ ስንት? አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 15 ሜቢ ሰዎችም እንዲረዱት ከቁጥር 12 ጀምሬ ላንብብላችሁ ምን እንደሚል። እንዲህ ይላል። እሺ ጳውሎስ አስቀድሞ አሳዳጅ ነበረ፣ ሰዎችን ሲያሳድድ የነበረ ጳውሎስ ነው። አስቀድሞ ሲያሳድድ የነበረ በኋላም ደግሞ የዳነው ጳውሎስ ነው ይሄን የጻፈውና እንዲህ ይላል። ለአገልግሎት ሾመኝ፣ ታማኝ አድርጎ ስለቆጠረኝ፣ ኃይል የሰጠኝን ክርስቶስ ኢየሱስን ጌታችንን አመሰግነዋለሁ። አስቀድሞ ተሳዳቢና አሳዳጅ አንገላችን ምንም ቢሆን ይህንን አደረገልኝ። ነገር ግን ሳላውቅ ባለማመን ስላደረግኩት ምሕረትን አገኘው። የጌታችንም ጸጋ በክርስቶስ ኢየሱስ ካለ ከእምነትና ከፍቅር ጋር አበልጦ በዛ። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞችም ዋና ደግሞ እኔ ነኝ ይላል። ስለዚህ ግን የዘላለም ሕይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንደሆን ኢየሱስ ክርስቶስ ዋና በመሆን በእኔ ላይ ትዕግስቱን ሁሉ ያሳይ ዘንድ ምሕረትን አገኘሁኝ ይላል። ስለዚህ ክርስቶስ የመጣው ምን ሊያደርግ ነው? ኃጢአተኞችን ሊያድን፣ ደካሞችን ሊፈውስ ነው የመጣው ማለት ነው። እሺ ከማ ሊያድን ነው የመጣው? ከማ ቅጣት? ኃጢአተኞችን ሊያድን ወይም እኛ ኃጢአተኞች ነን አይደለ? ደካማ ነን፣ ክፋትን እንሰራለን። ከክፋታችን ከኃጢአታችን ይበጀን ዘንድ ክርስቶስ መጣ፣ ሞተልን፣ ስለኛ ራሱን አሳልፎ ሰጠ። እሺ እሱ ፈጣሪ ከሆነ እዛ ባለበትም እኮ መፈወስ ይችላል። እሺ ለምን እንደዚህ ያደረገ መሰለሽ? እሺ ለምን መጥቶ? አንደኛ አስቀድሞ ፍርድን ሰጥቶ ነበረ። ፍርድን ሰጥቶ ነበረ። ምን ብሎ? ለአዳም የሞት ሞትን ትሞታለህ ብሎ አስቀድሞ ተናግሮ ነበረ። ከዚች ዕፀ በለስ እንዳትበላ ከበላህ ግን የሞት ሞትን ትሞታለህ ብሎ ተናግሮት ነበርና ዝም ብሎ እዛው ሆኖ ቢያድነው ምንድን ነው ችግር የለውም በቃ ይቅር ብያለሁ ቢለው፣ አንደኛ ፈራጅነቱን የሚሽር ይሆናል። ከዛ በኋላም ደግሞ በመጽሐፈ ቀሌምንጦስም በሌሎች አባቶችም የተጻፈ ነገር አለ። ገላትያ ምዕራፍ 4 ቁጥር 4 የዘመኑ ፍጻሜ በደረሰ ጊዜ ተብሎ ይህን ታህል ዘመን 5500 ዘመን ወይም 5 ቀን ተኩል በተፈጸመ ጊዜ ጌታ እመጣለሁ ብሎ ተናግሮ ነበረ። ያንን ቃል ይፈጽም ዘንድ ትንቢቱ ይፈጽም ዘንድ
ጌታችን መጥቷል። ፈራጅ ነው፣ ፈታሂም ነው፣ የሚፈርድም ነው፣ የሚምርም ነው። ምህረቱም የበዛ ደግሞ የሚፈርድም ነው። ስለዚህ አስቀድሞ ፍርድን ተናግሮ ነበር ለአዳም። ያ ፍርድ መከናወን አለበት። ስለዚህ አዳም ወደቀ፣ አዳም ሞተ፣ ሞት ደረሰበት። በሱ ምክንያት ለሰዎች ሁሉ ፍርዱን የሚሽር አይደለም። ደግሞ ያው የወደቀው ወይም የሞተው አዳም ደግሞ ክሱ መመለስ አለበት። የሰው ማለት ነው። የበደለው ሰው አምላክ ሆናለሁ ብሎ የበደለው ሰው ደግሞ መካስ አለበት። ስለዚህ አምላክ ራሱ መጣና በሰው እግር ላይ ቁሞ ካሳን ከፈለና ቤዛ ሆነንና ወይም ምትክ በእኛ ዘንድ ቤዛ ማለት ምትክ ነው። ሜይ ቢ ቤዛ የሚለውን ላሳይሽ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 እና 6። እሺ 6 ላይ እንዲህ ይላል፣ ራሱንም ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነት ነበር ይላል። ራሱን ለምን ለሁሉ ቤዛ ሰጠ? ቤዛ ሆነና በመስቀል ደግሞ ሞተልን። ኢሳያስ 53 ላይ ያለው ታሪክ ማለት ነው። ዘን ጌታችን ደግሞ መጣ በስጋ። ያ ምን የሚያሳይ ነው? ቁጥር 5 ላይ ያለውንም አንብብልኝ። እሺ 2:5 እንዲህ ይላል፣ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነው ኢየሱስ ክርስቶስ ነው ይላል። አንድ እግዚአብሔር አለ ወይም ደግሞ መለኮት ስንት ነው? አንድ መለኮት አለ። አንድ እግዚአብሔር አለ፣ በእግዚአብሔርና በሰው መካከል ያለ ደግሞ አንድ አለ ወይም መካከለኛ ማለት ነው። መካከለኛ ማለት ምን ማለት ነው? ሰው የሆነው ኢየሱስ። ለምሳሌ አብ ሰው አልሆነም፣ መንፈስ ቅዱስ ሰው አልሆነም። ስለዚህ መካከለኛ ሊሆን አይችልም። ከሰውም ከመለኮቱም አንድ ኪያ መካከለኛ ማለት ከሰውም ከመለኮቱም ዘንድ ማለት ነው የሆነ ማለት ነው። ስለዚህ አብ መካከለኛ መሆን አይችልም፣ ምክንያቱም መለኮት ብቻ ነው፣ መለኮታዊ ባህሪ ብቻ ነው ያለው። ክርስቶስ ግን ሰው ሆኗል፣ ሰው የሆነው ብሏል። ክርስቶስ ወይም ወልድ ሰው ሆኗል። መንፈስ ቅዱስ ሰው አልሆነም፣ ስለዚህ መካከለኛ አይሆንም። መካከለኛ የሆነው ወልድ ብቻ ነው፣ ምክንያቱም ሰው ስለሆነ በስጋ ማርያም ስለተገለጠ። ከአብ ዘንድ የነበረው ጌታ በስጋ ማርያም ስለተገለጠ መካከለኛ ይባላል። እሺ አሁን ቀጥይ። እሺ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድም አለ፣ እርሱም ሰው የሆነው ኢየሱስ ክርስቶስ ኢየሱስ ነው ይላል። አንተ አሁን እዚህ ኢየሱስ ፈጣሪ ነው ትላለህ፣ በዚህኛው ደግሞ ሰው የሆነው ኢየሱስ ይላል። እሱ ላይ አልገባኝም፣ ብታስረዳኝ። ሰው የሆነው ኢየሱስ ክርስቶስ ይላል። ስለዚህ አስቀድሞ ምንድን ነበረ? ሰው ከመሆኑ በፊት በስጋ ማርያም ከመምጣቱ በፊት ሰው የሆነ ነው ያለው። ስለዚህ አስቀድሞ ነበረ ማለት ነው። አስቀድሞ ምን ነበረ? በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር ይላል። ይሄ ቃል ነው መጥቶ ደግሞ ስጋ የሆነው። ስለዚህ አስቀድሞ መለኮታዊ ባህሪ ያለው አካል ነው መጥቶ ስጋ የሆነው። ሰው የሆነ የሚለው በመለኮታዊ ባህሪው ቃልስ በማን ዘንድ የነበረ ነው? በእግዚአብሔር ዘንድ። እሺ እግዚአብሔር ማን ነው? ቃል እግዚአብሔር ነው ብሎ ይናገራል። ይሄ ዮሐንስ ምዕራፍ 1 ቁጥር 1 ላይ ያው በመጀመሪያ ቃል ነበር፣ ቃል በእግዚአብሔር ዘንድ ነበር አልክ። እሺ እግዚአብሔርስ ማን ነው? እግዚአብሔር አብ ወልድ መንፈስ ቅዱስ ነው። ሶስቱም አንድ እግዚአብሔር ነው? አዎ። እንዴ ሶስትም አንድም ይሆናል እንዴ? ፈጣሪ መሆን የማይችለው ነገር አለ እንዴ? እህታችን ኢየሱስም ፈጣሪ ነው፣ አብም ፈጣሪ ነው፣ መንፈስ ቅዱስም ፈጣሪ ነው አልክ። እሺ የመጀመሪያ እህታችን ለፈጣሪ አንቺ አትወስኝለትም እንጂ አገባሽም እዚህ ላይ ማለት ነው። አንቺ የምትወስኝለት አቺም ለምሳሌ አምላክ ኦኬ የሆነውን ነገር እሱ የገለጠልሽን ነገር አሜን ብለሽ ትቀበያለሽ እንጂ እንዴት ሊሆን ይችላል ብለሽ መናገራችን እሱ አምላክ ነው። ለምሳሌ አንቺን ሲፈጥርሽ እንዴት ነው? ስንት ላይ ነው እሱ? ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ባይዘው ይሄ እኮ ነው። እሺ ኦርቶዶክስ ሚለውን ልጅ አስገቡት። ይሄ እኮ ነው በጣም የሚያስገርመው ነገር። አንቺን ካላስገረመሽ ሁሉን ፍት ብለሽ ካወቅሽውማ በአንቺ አእምሮ የሚገለጽ ከሆነማ ምኑን አምላክ ሆነ?
ለምሳሌ አንቺ ሰዎችን ታውቂያለሽ አይደለም? ሰው እንዴት ነው? ምን አይነት ባህሪ ያለው? ባይዘው ሰውን ራሱ ማወቅ ከባድ ነው። ምን አለው ውስጡ ላይ ኩላሊት፣ ጉበት እንደዚህ ያለው እንደዚህ ያለ እንደዚህ የሆነ ብለሽ ዲፋይን ታደርጊዋለሽ። አምላክንም እንደዛ አድርገሽ ዲፋይን ካደረግሽው አንቺ ራስሽ አምላክን አእምሮች ላይ ሳልሽው እንጂ ያ የምትይው የዘረዘርሽው አምላክ አይደለም። አምላክ ሊሆን አይችልም። በሰው አእምሮ የሚመዘን ከሆነ አምላክ ሊሆን አይችልም። ለማንኛውም ወደ ሀሳቤ ልመለስ። ለምን መጣ እዛው ሆኖ የሚለው ሀሳብ ጋር ልቆምና እንትን ልበል። እሺ ምንድነው ለምን መጣ? ምንድነው መሐሪነቱን ሊያሳይ፣ ፈታሂነቱንም መሐሪነቱንም ምንድነው ፈራጅነቱንም ሊያሳይ፣ ሁለቱንም ማለት ነው። የሚፈርድም የሚምርም እሱ እንደሆነ ሊያሳይ መጣ። አንድ ሁለተኛ ደግሞ ፍቅሩን ያሳይ ዘንድ ለሰዎች ያለውን ፍቅር ያሳይ ዘንድ መጣ። እንዲህ ይላል። ሜቢ የክርስቶስ ምንድነው አምላክ ሰው ሆነ የሚለውን ትምህርት አለመቀበል በጣም ከባድ ነው። ቀደም ያነበብኩልሽ ጥቅስ ሐሰተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል አለ የታመነና ሁሉ እንዲቀበሉት የተገባ ነው። ያ ትምህርት የታመነ ነው ብሎ ተናገረ። እዚህ ላይ ደግሞ ምን ይላል መሰለሽ? የእግዚአብሔርንም መንፈስ በዚህ ታውቁታላችሁ። የእግዚአብሔር መንፈስ በምድር የሚታወቀው መንፈስ ሁሉ ከእግዚአብሔር ነው አለ። ስለዚህ አንቺ ለምሳሌ ክርስቲያኖች እንዲህ ብለን እናምናለን፣ ኢየሱስ በስጋ መጥቷል ብለን እናምናለን። ስለዚህ መንፈሳችን ከማን ነው? ከአምላክ ዘንድ የሆነ ነው ማለት ነው። ኢየሱስ ክርስቶስ በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ኢየሱስ በስጋ አልመጣም። አስቀድሞ ከአብ ዘንድ የነበረው ዮሐንስ 1 እዚህ ላይ ማለት ነው ምዕራፍ 1 ቁጥር 1 ላይ ከመጀመሪያ የነበረውን ለእኛም የተገለጠው ነው የሚለው። ይህን ካላመንሽ መንፈስሽ ከእግዚአብሔር አይደለም ብሎ ይናገራል። ቁጥር 7 ላይ እንዲህ ይላል። ከዚህ ጀምሮ ያለውን ቃል ላንብብላችሁ፣ ክርስቲያኖችም ደስ የሚያሰኝ ቃል ስለሆነ ስሙት። በእግዚአብሔር ስም አነበዋለሁ። ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ የሚወለድም ሁሉ ከእግዚአብሔር ስለተወለደ እግዚአብሔርንም ስለሚያውቅ እርስ በርሳችን እንዋደድ። ፍቅር የሌለው እግዚአብሔርን አያውቀውም፣ እግዚአብሔር ፍቅር ነውና። እግዚአብሔር ፍቅር ስለሆነ ፍቅሩን ያሳይ ዘንድ መጣ። እሺ በዚህም የእግዚአብሔር ፍቅር በእኛ ዘንድ ተገለጠ። እግዚአብሔር ፍቅር ነው አለና በዚህ እንዲህ የሚል ቃል ቁርአን ላይ የለም። አላህ ፍቅር ነው የሚል ማለት ነው። እግዚአብሔር ፍቅር ነው። ያ ፍቅር የሆነው ደግሞ ፍቅሩን እንደዚህ አድርጎ ገለጠልን አለ። ፍቅር በዚህም የእግዚአብሔር ፍቅር በእኛ ዘንድ ተገለጠ። እንዴት ተገለጠ? በእርሱ በኩል በሕይወት እንኖር ዘንድ አለ እግዚአብሔር አምላክ አንድ ልጁን ወደ ዓለም ልኮታልና። አንድ ልጁን የላከው ለምንድን ነው? ፍቅሩን ይገልጽ ዘንድ ነው። ጌታ የመጣ ምንድን ነው? ፍቅሩን ያሳየን ዘንድ ነው። ፍቅርም እንደዚህ ነው። እንዴት? አንድያ ልጁን ለዓለም እስከ መላክ ድረስ አንድያ ልጁን። ኦኬ እንዲህ ይላል። ፍቅርም እንደዚህ ነው፣ እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችን ማስተስሪያ ይሆን ዘንድ ለምናችን አለ? ለኃጢአታችን በኃጢአት ወድቀን ነበረ። ስለ ኃጢአታችን ማስተስሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔር እንደወደን ነው አይደለም። እኛማ ሰዎችማ ጥፋት አጠፋን። አዳም ተከብሮ ተፈጥሮ ነበረ፣ ጥፋትን አጠፋ፣ ወደቀ። ወዳጆች ሆይ እግዚአብሔር እንዲህ አድርጎ ከወደደን፣ እንዴት አድርጎ ከወደደን? አንድያ ልጁን እስከ መስጠት ድረስ ከወደደን፣ እንዲህ አድርጎ ከወደደን እኛ ደግሞ እርስ በርሳችን ልንዋደድ ይገባናል። እግዚአብሔርንም ማንም ከቶ አላየውም። እርስ በርሳችን ብንዋደድ እግዚአብሔር በእኛ ይኖራል፣ ፍቅሩን በእኛ ፈጽሙናል። ከመንፈሱ ስለሰጠን በእርሱ እንኖር ዘንድ በእኛ እንዲኖር በዚህ እናውቃለን። እኛም አይተናል። እሺ ምንድነው ያዩት ሐዋርያቱ? አባትም ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን። ጌታ የመጣው ለምንድን ነው? የዓለም መድኃኒት ሊሆን፣ ለዓለም ሁሉ ቤዛ ሊሆን፣ ምትክ ሆኖ በመስቀል ላይ ሊሞትልን። ይህን እነግርሻለሁ። እንዴት እሺ እሱ ጋር አንዴ ልጠይቅ። ጥያቄዋን ያጃትና አባትም ልጁን ላከ ይላል። እሺ ያጃትና ከጨረስኩ በኋላ ተጠይቅኝ፣ እንደ ሐሳቤ እንዳታቋርጨው። ኦኬ እሺ ጨርሰው። እሺ አባት ልጁን ልኮታል። የዓለም መድኃኒት ሊሆን ነው የላከው ልጁን። ኢየሱስ የእግዚአብሔር ልጅ እንደሆነ በሚታመን ሁሉ እግዚአብሔር በእርሱ ይኖራል፣ እርሱም በእግዚአብሔር ይኖራል። እኛም እግዚአብሔር ለእኛ ያለውን ፍቅር አውቀናል አምነንማል። እግዚአብሔር ፍቅር ነው ብሎ ይዘጋዋል። ስለዚህ ምንድን ነው እግዚአብሔር ፍቅር ነው የምንለው? አንድያ ልጁን እስኪሰጠን ድረስ እንዲሁ ስለወደደን ማለት ነው። ዓለምን እንዲሁ ስለወደደው ለዓለም ሁሉ መድኃኒት ይሆን ዘንድ ልጁን ስለላከ ፍቅር እንለዋለን እግዚአብሔርን ማለት ነው።
እንዴት አዳነን መሰለሽ? እንዴት አዳነን መሰለሽ? አስቀድሞ የነበረው ውድቀትም እንደዚህ ነበር። ለምሳሌ ኦሪት ዘፍጥረት ላይ ሄዳችሁ ስታዩ ክርስቲያኖች፣ ይህ ሞር ስሙት። አዳም ከሔዋን ና ዕፀ በለስ እንብላ የሚል ምክር ሰማ፣ የመጀመሪያው። ሁለተኛው ከዛ ይህን ምክር ተሸከመና ወይም ደግሞ ያን ምክር ያዘና ወደ ዕፀ በለሱ ሄደ። ሶስተኛ ደግሞ ወደ ዕፀ በለሱ ከደረሰ በኋላ ከሔዋን ያን ዕፀ በለስ ተቀበለ፣ በእጁ ተቀበለ። አራተኛው በላ። እነዚህ አራት ነገሮችን እያቸው። ክርስቶስም ደግሞ እንዲሁ ነው። የመጀመሪያው አዳም ሁለተኛው አዳም እያለ እንደሚያነጻጽረው ሁለተኛው አዳም የመጀመሪያው አዳም የሔዋንን ምክር እንብላ የሚለውን የሔዋን ምክር እንደሰማ ክርስቶስ ደግሞ ምክረ አይሁድን ሰማ። ከዛስ በዚህ እንብላ በሚለው ሐሳብ አዳም ተይዞ ወደ ዕፀ በለሱ እንደሄደ ክርስቶስ ደግሞ በምክረ አይሁድ ተይዞ ወዴት ተሄደ? ወደ እስር ተጓዘ፣ ተደበደበ፣ ተገረፈልን ለኛ። ከዛስ ይህን ተሸክሞ ምንድነው? ይህን ሐሳብን ተሸክሞ ደግሞ የአዳም ይህን ሐሳብ ተሸክሞ ወደ ዕፀ በለሱ ሄደ። ጌታችን ደግሞ የአይሁድን ምክር ሰምቶ ያንን ምክር ደግሞ ሰዎችም ይዘው መስቀልን ተሸክሞ ወደ ምንድነው? ወደ እግረ መስቀሉ ሄደ። ወደ ቀራንዮ ማለት ነው። ጌታችን ወደ ቀራንዮ ሄደ። የመጀመሪያው አዳም እንደሆነ የመጀመሪያው አዳም ዕፀ በለሱን በእጁ ተቀበለ። ሞት የሆነውን ለሞት ምክንያት የሆነውን ሞት ወደ ምድር የመጣበትን ምክንያት የሆነውን ዕፀ በለስን በእጁ ተቀበለ። ክርስቶስ ደግሞ ድህነት የሆነን ዘንድ እጁን ተበሳልን፣ ተወጋልን ማለት ነው። እግዚአብሔር እንዲህ ያለ ፍቅር አሳይቶናል። ከዛ አዳም በላ፣ ክርስቶስ ግን ሆምጣጤን ሰጡት፣ ትፍ አለው። ኃጢአት ማይስማማው እንደሆነ ለማመልከት ብላ ቤተክርስቲያን ተተረጉሟለች። እሺ አሁን መጠየቅ ትችያለች እህታችን። እሺ እግዚአብሔር አንድ ልጁን ላከ ይላል። ኢየሱስ ራሱ ፈጣሪ ከሆነ ቆይ እንዴት እግዚአብሔር ይልካል ኢየሱስን? እሺ እግዚአብሔር ልጅ ያለው አይደለ? ልጁን የላከው አይደለ እህታችን? ኢየሱስን ፈጣሪ ነው፣ ከእግዚአብሔር እኩል ስልጣን አለው። አዎ አባትና ልጅ ናቸው። እግዚአብሔር ልጁን ላከ ነው አይደለም የሚለው? እግዚአብሔር ልጅ አለው አይደለ? አይደል እህታችን? ለምሳሌ ቁርአን ላይ እንዲህ የሚል ሜቢ ታስታውሱኛላችሁ የቁርአን ክፍሉን። አላህ ልጅ የለውም እንጂ ቢኖረው የመጀመሪያ ተገዢ የመሆን እኔ ነበርኩኝ ይላል። ለምን? አላህ አምላክ ነው፣ ከእርሱ የሚወለደውም ደግሞ አምላክ ስለሚሆን። ለምሳሌ አንቺ ሰው ነሽ፣ ምክንያቱም ከሰው የተወለደች ስለሆነች ማለት ነው። አብ መለኮት ነው፣ ወልድም ደግሞ እንዲሁ መለኮት ነው ወይም አምላክ ነው። ባይዘው የመጀመሪያ ፖይንታችን ይህ ነው። የክርስቶስ አምላክነትን የምናስረግጠው ወይም ደግሞ የምናስተምረው የመጀመሪያው አንድያ ልጁ ነው። ማን? ክርስቶስ ምንድነው? ለአብ አንድያ ልጁ ነው። አብ አምላክ ሲሆን ከአብ የተነሳ ወልድም ደግሞ አምላክ ነው። ይሄ በእስልምናውም ትምህርት እንዳልኩኝ ሙሐመድ ራሱ የተናገረው ነው። አላህ ልጅ የለውም እንጂ ቢኖረው እኔ መጀመሪያ ተገዢ ሆን ነበረ ያለው ለዛ ነው። ስለዚህ አይ ቲንክ ይሄ ግልጽ ይመስለኛል አይደለ ኪያ? እሺ ዮሐንስ ወንጌል 12 ምዕራፍ 12 ማለት ነው ቁጥር 44 አንብቢልኝ። እሺ ቢኒ እንኳን ደህና መጣ። እንኳን ደህና ቆየኝ ወንድሜ። እንትኑ ላይ ትንሽ ትክክል አይደለም። እዚህ ላይ 44 ላይ ያለው አይ ቲንክ ሃርድ ኮፒው ካለ እዛ ላይ አፕሊኬሽኑ ላይ እኔ ጋር አለ። በቃ ማማየት አንብበው። ጥሩ መልሽላት። እንዴት ናችሁ? ሰላም ናችሁ? ምረታብ እየደወለ ነው። አንዴ ሰማን። ዝጊበት። የት እሱ ጋር ሳልዘጋበት ቦቲም እየደወለ ነው፣ እየጮኸ ነው። አንዴ እሺ ላክፈትልሽ። የምረታብ ያለ ኦኬ
ዮሐንስ ወንጌል በስልክ ቀርጬ ያስቀመጥኩ ስላለን አስፈላጊ ከሆነ እስከምከፍት ምናምን እንትን ጊዜ ከሚፈጅብኝ በስልክ ቀርጬ ያስኩ ስለሆነ ከዚህ እንዲላል ቀጭን ነው፣ በጣም ቅጨጭ ያለ ነው። አንብቢው፣ ችግር ከስልክሽ ላይ አንብቢው። ኦኬ ወላ አቅርብላታ። ጌታችን ኢየሱስም ድምፁን ከፍ አድርጎ እንዲህ አለ። ኦኬ በእኔ የሚያምን በላከኝ ነው እንጂ በእኔ ብቻ የሚያምን አይደለም። እኔን ያየ የላከኝን አየ። በእኔ የሚያምን ሁሉ በጨለማ እንዳይኖር እኔ ብርሃን ሆኜ ወደ ዓለም መጥቻለሁ ማለት ነው ብሎ የተናገረውን አይደል? ይሄን አይደል? ጥያቄዋን ትጠይቃል። ምንድነው ጥያቄሽ እዚህ ጋር? አዎ እሱ ላይ ነኝ። ጥያቄሽ ምንድነው? እሱማ ፈጣሪ ነው። ማን ነው የላከው እሱን? ኦኬ ማን የላከው የሚለው ነው። አይ ኦኬ በጣም ጥሩ። እሱ ፈጣሪ ከሆነ በእኔ የሚያምን በላከኝ ማመኑ በእኔ ብቻ ሳይሆን በላከኝ ማመኑ ፈጣሪ ከሆነ ሌላ የሚልከው ነገር የለም ማለት ነው። ኦኬ ችግር የለም። መላክ ሲባል እንደው መላክ ማለት ምን እንደሆነ ታውቂያለሽ? አንቺ ለምሳሌ የሆነን ሰው ከሆነ ቦታ ወደ ሆነ ቦታ እንደምትልኪው መልእክት አስይዘሽ እንደዛ አይደለም። የክርስቶስ መላክ ማለት የእግዚአብሔር ቃሉ ነው ወደ ምድር የመጣው ወይም ደግሞ የእግዚአብሔር ክንዱ ማለት ነው። ክንዱን ነው የላከው ክርስቶስ እግዚአብሔር ስለሆነ የእግዚአብሔር ራሱ አንዱ አካል ስለሆነ ማለት ነው። አካሉን ነው የላከው። ስለዚህ ለክርስቶስ መላክ ሲባል ሰው ሆኖ መምጣቱን ነው የሚያሳየው። ሰው ሆኖ የመጣው መምጣቱን ነው። ማን ነው የላከው ካልሽ አባቱ እግዚአብሔር አብ ወደ ምድር ሄዶ ሰው ሆኖ ሰውን እንዲያድን። ስለዚህ መላክ ማለት ሰው መሆንን ነው የሚያሳየው እንጂ ያልነበረበት ቦታ ኖሮ ከሆነ ቦታ ወደ ሆነ ቦታ ሄዶ አይደለም። ክርስቶስ በሰማይ በምድር የሞላ ነው። ከመላኩ በፊት በምድርም ነበር እኮ፣ በሰማይም በምድርም የነበረ ነው። ግን መላክ ማለት ሰው ሆኖ መምጣትን ነው የሚያሳየው እንጂ ቀጥታ ከአንድ ቦታ ወደ አንድ ቦታ መምጣትን አያሳይም። እሺ እናትዬ፣ እሱ ገብቶኛል። ኢየሱስም ፈጣሪ ነው ከእግዚአብሔር እኩል ማለት ነው። እሱ ፈጣሪ እስከሆነ ድረስ ደግሞ እዚህ ምድር ላይ ለመሄድ የማንም መልእክት አያስፈልገውም። አምላክ እስከሆነ ድረስ በራሱ መሄድ አለበት። እንደዛማ ከሆነ አንድ አምላክ አይደለም። የክርስቶስ ፈቃድ እኮ ከአባቱ ፈቃድ የተለየ አይደለም። ገብቶሻል? የክርስቶስ ፈቃድ ከአባቱ ፈቃድ የተለየማ ከሆነ ክርስቶስ በራሱ አብን በራሱ መንፈስ ቅዱስን በራሱ የሚያደርግ ከሆነ የሶስት ፈቃድ ይሆናል። ስለዚህ ሶስት አምላክ የሚለውን እናንተ እንደምትከሱን ሶስት አማልክት የሚለውን ያስይዛል። እንደዛ አይደለም። የክርስቶስ ፈቃድ ከአብ ፈቃድ የተለየ አይደለም። አብ ሰዎች እንዲድኑ ይፈልጋል። ያን ደግሞ ክርስቶስ ደግሞ መጥቶ ያን ነገር ያደርጋል። ያ ማለት ግን የክርስቶስ ፈቃድ የለም ማለት አይደለም። ግን ከአብ የተለየ ፈቃድ የለውም እንጂ የክርስቶስ ፈቃድ አለ። ከአብ የተለየ ፈቃድ የለውም። ስለዚህ አብ፣ ወልድ፣ መንፈስ ቅዱስ አንድ ፈቃድ ነው ያላቸው። ለምሳሌ በአንቺ ላስረዳሽ። አንቺ ቃል አለሽ አይደለ? ቃልሽ ከአንቺ የተለየ ፈቃድ የለውም አይደለ? አለው እንዴ? አይኖረውም። አዎ ቃልሽ ለምሳሌ አንቺ ውሃ መጠጣት ፈልገሽ፣ በልብሽ ውሃ መጠጣት ፈልገሽ፣ ቃልሽ ከአንቺ ተለይቶ ምግብ ብሎ አያዝም አይደል? ውሃ ፈልገሽ ውሃ ስትፈልጊ ውሃ ብሎ ነው የሚለው አይደለ? ቃልሽ አንደበትሽ የሚናገረው ውሃ ብሎ ነው የሚናገረው እንጂ በልብሽ ውሃ እየፈለግሽ ቃልሽ ስጋ ወይም ምግብ ካለ ልብሽና ቃልሽ ተለያይተዋል ማለት ነው። የተለያየ ነው። ልብሽ ሌላ፣ ቃልሽ ሌላ የሚናገረው። መተኛ ትፈልገሽ ወይም እሱ እንኳን ያው ድርጊት ስለሆነ ለምሳሌ ሰውን መጥራት ፈልገሽ ዝም የምትይ ከሆነ ድርጊቱ ይለያያል። የልብሽ መሻትና የልብሽ ፍላጎትና የአንደበትሽ ይለያያል ማለት ነው። ስለዚህ እግዚአብሔርም ደግሞ አንድ ስለሆነ ኢየሱስ ክርስቶስ ደግሞ ወይም ወልድ ማለት ደግሞ የእግዚአብሔር ቃል ነው። አካላዊ ቃል። ቃል ሲባል ግን ዝም ብሎ ንግግር ብቻ አይደለም። እሱን በደንብ የሚያስረዳሻል መምህር። ስለዚህ የእግዚአብሔር ቃል ስለሆነ ከእግዚአብሔር ፍላጎት መሻት የተለየ ነገር የለውም መሻቱ። እግዚአብሔር ብርሃን ይሁን ብሎ ሲናገር ቃሉ ብርሃንን ነው የሚፈጥረው። ገብቶሻል? እግዚአብሔር ብርሃን ይሁን ሲል ቃሉ ጨለማን አይፈጥርም።
አንድ